በእግሬ ተራመድኩ ያኔ ሄርኩ ተራመድኩ ሲል እግር እንዳለው እና ለን ማለት ነው እንጂ በዚህ ነው እንጂ ለብቻ ይጃለኝ ምናምን ብሎ እኮ ያለበት መጽሐፍ አንድ ቦታ ያለበት ቁርአን ማለት ነው። ግን አሁን አለ እናንተ እጃለው የምትሉት ምክንያቱም የሆነ የሰራው ነገር በእጅ የሰራሁት መዳፍ እንዳረኩ ሲባል አላህ ሱብሃነሁ ወተዓላ ማዳፍ አለው ትላላችሁ። አዎ በዛ እንዳለው ነው እንጂ የምናውቀው አላህ ሱብሃነሁ ወተዓላ በቁርአናችን ላይ እኔ የምመስል ፍጹም አምሳያ ማንም የለም ብሎ ነግሮናል። አለቀ። እኔ አምላኬ የሚመስል በማውቀው ያህል ማለት ነው እኮ እንዴ ዝም ብለሽ ነን ስቶፕ እኮ ነው እያወራሽ ያለሽው እንደ ቴፕ ሪከርደር። አንዴ ፓውዝ በይ ስትበይ ፓውዝ እያልሽ። ስለዚህ በእጁና በእግሩ መካከል ግንኙነት አለ ወይስ የለም? በእጁና በእግሩ መካከል ግንኙነት አለ ወይስ የለም? የምን ግንኙነት ነው የምታወሪኝ? እሺ ከአርሹ በላይ ያለው ምኑ ነው? ከአርሹ በላይ ያለው ምኑ ነው ብሎ ሳይንስ የለም። በቃ አንተ ያለው የት ነው? ኢትዮጵያ ካለው ሚስጥር ነው። የት ናት ያለችው? የምን ሚስጥር? ከአርሹ በላይ ያለው ነገር ሚስጥር ነው። ታዲያ ምኑ ነው ያለው? አዎ በቃ ማንነቱም፣ ሁሉም ዛቱም፣ በቃ አምልኮቱም ሁሉ ነገር ነው ያለው። በቃ አለ ከተባለ አለ ነው። ተቆርጦ ያለበት ነገር የለም። ኦኬ እሺ 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 ካንተ ነው ከአርሹ በታች የለም ማለት ከአርሹ በታች የለም ወይስ አለ? አላህ አዳምጠኝ ጋር አላህ ሱብሃነሁ ወተዓላ እንግዲህ መቀመጫው ዙፋኑ ከአርሽ በላይ እንደሆነ ነው የምናውቀው እኮ። ከአርሹ በታችስ? ከአርሹ በታይ ያኔ በአምልኮታችን በሁሉ ነገር አለ። ኸላስ ኖ ይኸውልሽ ከአርሹ በላይ ዛቱም ሲፋቱም ሁሉም ነው ያለ ካልሽ በኋላ በታችስ ብዬ ጠየቅኩሽ። በታች ምኑ ነው ያለው? ወይስ ጭራሽ የለም ምንም ነገር የለውም ከአርሹ በታች ማለት? አሁን አንተ እያልክኝ ያለው ያኔ አላህ ሱብሃነሁ ወተዓላ አርሽ ላይ ከሆነ ምድር ላይ የለም ማለት ነው እያልከኝ ነው? አይደለም፣ ጥያቄ እሱ አይደለም። ከአርሹ በላይ ያለው ምኑ ነው ስልሽ ሁሉ ነገሩ ነው ያለ ብለሽ መለስልኝ አይደለም? ዛቱም አዎ ከአርሽ በላይ ያለው አምልኮቱ ሲፋቱም ሁሉም ነገር ከአርሹ በላይ ነው። አለ ከተባለ አለ ነው። እሺ በጣም ጥሩ። በታችስ ማለት ነው ማለት ነው። በታችስ ከአርሹ በታችስ ምኑ ነው ያለው? ከአርሽ በታይ ምኑ ነው ያለው? እንትኑ ነው ያለው። ቀጥል እፉዬ። ከአምልኮቱ ከአርሽ በላይ ነው አለች። ከአርሽ በታች አታመልከውም ማለት ነው። ከአርሽ በላይ አምልኮት ጠይማ የሆነ ሴት ድምፅ ይጠራኛል። ማን ነው? ወንዶች ሱዬ የሚለው ከስር ያለ ሱዬ። ኦኬ አላየሁት። ዋና መጣሽ። እኔ የምለው መልካም አላህ እናለው ብለሽ ነው የምታምኘው? እኔ ምን ልጠይቅህ መጀመሪያ ቅድሚያ አንተ ባለፈው ማለት ነው ከሁሱ ጋር ስትወያዩ ሁሉ ተመለሰልክ። ዛሬ ለምንድን ነው ልጆቹን አስገብቴ እንደዚህ እግር አለው እጅ አለው ወይ ጭንቅላት አለው ምናምን እያልክ ለምንድን ነው የምትጠይቃቸው? አልተገለጸም ብለው መልሶልን ነው እናንተ እንድገልጹት ነው። እሱ ያልተገለጸ ነገር እኛ ከየት ለምን እናምጣለን? ያልተገለጠ ከምታምኑ እናንተ የተገለጠውን አምላክ አታምኑም እንዴ? ምንድን ነው እሱ ያልተገለጠ አምላክ? ታምኛታለሽ፣ ግዴታ ታምኛለሽ። ሱዬ ያልተገለጠ እያመንሽ ጋንም ከምትገቢ በስጋ የተገለጠ እሱ ክርስቶስን አምነሽ ገነት አትገቢ። ያንተ አምላክ የት ነው አለ? እንዴት ነው የተገለጠው? ንገረኝና እሺ እናምናለን። የኔ አምላክ በቦታ የሚገደብ አይደለም፣ በሁሉ የሞላ ያለ ቦታ ያለ ነው፣ ያለ ቦታም ያለ ነው። እና የኛ የቦታ ያለው ነው። ከስሩ መሰረት፣ ከላዩ ጣራ፣ ከጎኑ ግድግዳ የሚያስፈልገው አይደለም። የኔ አምላክ እሱ የሚያካብበው አይደለም። እንደናንተ ከስሩ ወንበር ወይንም ደግሞ ኩርሲ እግሩ የሚያሳርፍባት የሚቀመጥበት አርሽ አያስፈልገውም የኛ አምላክ።
መሰረት የሚሆነው ዘንድ ከስር የሚያስፈልገው አይደለም። ስለዚህ የእናንተ ግዙፍ አካል ስላለው በደንብ አስበው። የሚታይ ግዝፈት ያለው አካል አካል አለ እና እናንተ የምታመልኩት ሰውን ነው። ግን አታሳድቡ፣ ሃይማኖትን ከሃይማኖት ጋር አታጣሉ። እናንተ ብዬ እውነት ለመናገር ሰው ማምለክ ትልሽ እንደምታርድ የእናንተ እኮ ለአቅመ ሰው እንኳን እኮ አልደረሰም። ለአቅመ ሰው እንኳን አልደረሰም እኮ እሱዬ። 2 እጅ አለው፣ 2 እግር አለው። በስነ ስርዓት ጥያቄ እጠይቅሃለሁ፣ ትመልሰኛለህ። እመልስልሻለሁ። 2 እጅ ያለው 2 እግር አለው። ጭንቅላት ይኑረው አይኑረው አናቅም ብላችሁ ምን ለአቅመ ሰው እንኳን አልደረሰም እኮ። ሲማኝ እፎይ፣ በስነ ስርዓት እባክህን፣ በአምላክ እሄዛለሁ። በስነ ስርዓት መልሰኝ፣ በስነ ስርዓት ጠይቅሃለሁ። ቀጥይ። እሺ፣ የእናንተ አምላክ ስንት ነው? የኛ አምላክ ስንት ነው? አንድ ነው። አንድ ነው። እሺ፣ እሱ ማን ነው? በምንድን ነው የጠየቅሽኝ? ግን ምኑን ነው የጠየቅሽኝ? እኮ እኔ እንዲያውቁ ለማወቅ። አንዴ በእናትህ ለመደረበ እንዳታወሩላችሁ ወንድም ታወራለህ እኮ እኔ እንድጨርሰው። በመጀመሪያ እሱዬ አዳምጪኝ። አምላክ ራሱ ስንት ነው የሚለው ራሱ ስንት ነው የሚለው ራሱ ማመሳሰል ስለሆነ ይሄንን ለሰውኛ አለሽ እንጂ አምላክ ለሰውኛ አንድ 2 አዳምጪ። ሌስን አዳምጫ እንዴ አዳምጫ። አምላክ እኛ ማንንም አይመስልም፣ በማንም አይመሰልም፣ ከማንም ጋር አይተካከልም፣ ከማንም ጋር አይተያይም። ስለዚህ የፍጡር ቁጥርን ሰጠን ፈጣሪ እንደዚህ ነው ብለን በቁጥር እንኳን ከማንም ጋር እናመሳስለው። ስለዚህ ከማትስ ህግ በላይ ከፊዚክስም ህግ በላይ ነው እና እሱ በማትስ ቁጥር በሰዎች በኢጅማ ፈጣሪን የሚወስነው የሚያካብበው ቁጥር ስለሌለ ቁጥር የሚቆጠሩና ማይቆጠሩ አለ። የሚቆጠሩትን ልንቆጥራቸው ምንችል ፊዚካል ቦዲ ያላቸውን አካላት 1 2 3 ብለን ልንቆጥራቸው እንችላለን። ፈጣሪ ፊዚካል ቦዲ የሌለውን አካል በደንብ አስተውይ። ፍጡራንን የሚያካብበው ነው እሱ። በምንም ማይካበበው ማይካለለው ማይወሰነውን ሊወሰን በሚችል ቁጥር ሊካበብ በሚችል ቁጥር ልንቆጥረው አንችልም። ስለዚህ አንድ ስንል አንድ አምላክ አለ ስንል ሌላ የለም፣ ሌላ የፈጠረን የለም እያል አንድ የምንገዛው አንድ አምላክ አለ እያን እንጂ ባህሪ እሱ ሁሉን ያስገኘ ሁሉን የፈጠረ ሁሉን የሚገዛ ሁሉን አሳልፎ የሚኖር አስቀድሞም የነበረ አንድ አለ እያልን እንጂ እንደ ፍጡራን ቁጥር እንደኔ እኔ አንድ እንደመባል እሱም አንድ ይባላል እያልሽ እንዳታስቢው። የአንቺን አሁን ስታስቢ አንድ ስትይ አንድ አዳምጫ አንድ ስትይ እኔ አንድ ነኝ። አላህ 2 እጅ አለው፣ 2 እግር አለው፣ 2 ባት አለው፣ አይን አለው፣ እጅ አለው። እንደኔ አንድ ቁጥርን አይምሮሽ ውስጥ ዘሽ ስለምመጪ ማለት ነው። እሺ ሲማይ እሺ ሰማሁት። አሁን ክርስቲያኖች አንዳንዶቹ በማርያም ይላሉ፣ አንድ ኢየሱስ ይላሉ፣ 2 ጌታ ይላሉ፣ እግዚአብሔር ይላሉ። ስንት ነው ቁጥራቸው? 4። እሺ ከእነዚህ ሁሉም አንድ ሰው ስም ነው ወይ ምንድን ነው? መልስ። ኦኬ ሙስሊሞች አላህ ይላሉ፣ አርሃማን ይላሉ፣ አራሂም ይላሉ፣ አልኑር ይላሉ፣ እንደገና ደግሞ መሐመድ ይላሉ፣ ጅብሪል ይላሉ። ልክ እንደዛ አይነት ጥያቄ ነው። አዳምጪ። ስለዚህ እኛም ማርያም እግዚአብሔር አይደለችም። ምንድን ናት ማርያም? ክርስቶስን በስጋ የወለደች እናታችን ናት። እሷ ከመውለዷ በፊት ማንን ነበር የምታመልክት? ወደ ቶፒኩ ጥያቄ ካለች በኋላ ትጠይቂያለሽ። ወደ ቶፒኩ ፓራፍሬዝ 3-4 ጥያቄዎችን ትጠይቃለች፣ ይበቃታል። እና ሜይ ቢ ቶፒኩ ላይ የምትመልሽ አንዴ ፕሊዝ፣ አንዴ ሞዴሬተር እያስቸገረች ስለሆነ ሚዩት አድርጋት። ፎይ እሺ፣ ማኪማን ሙስሊሞች ካሉ አስገቡ። ማኪማን አለ፣ ይሰማል? ይሄ በነገራችን ላይ ትልቅ ቶፒክ ስለሆነ ነው ሙስሊሞች መመለስ ያልፈለጉት። ታደርጋላችሁ ነገር ትጠይቂያለሽ። ከቶፒኩ ምንም አይገናኝ የሆነ ለመመለስ እንኳን በጣም ተራ ጥያቄ ሆኖ ነገር ግን ከቶፒኩ በጣም የራቀ ስለሆነ ነው። ለምን ተራ ከሆነ እኮ መልሰኝ ማስረዳት ትችላለህ። አዳምጪ። በቃ
በቃ ነገርኩሽ እኮ ማርያም ጌታ ትላላችሁ፣ አንዴ ማርያም ትላላችሁ፣ ጌታ ትላላችሁ። ምንድን ነው የጥያቄ ነው እንዴ? ማርያም ማንን ነበር የምታመልክተው? ኢየሱስን ሳትወልደው እንደዳም አንድ ሚኒት አድርጊ በእናትሽ። ለምን ትደርቢያለሽ? ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምረሽ አንብቢ። ማርያም ማንን እንደምታመልክ እዛው አስቀምጣልሻለች። ከቁጥር 1 እስከ 49 አንብቢው። ኤኒዌይስ አላህ ከአርሽ በላይ ነው የሚሉ አሉ። አላህ ከአርሽ በላይ ነው ብለው የሚያምኑ እንዳሉ ሁሉ አይ አላህ ለቦታ ብለው የሚያምኑ ደግሞ አሉ። በእነኚህ በሁለቱ አቂዳ መካከል እንዲቀላል የሚባል ልዩነት አይደለም ያለው። ደም አፋሳሽ የሆነ አቂዳ ነው ያለው። ማለትም አንዱ አንዱን እንዲገለው ነው መጽሐፍቶቻቸው የሚያዘው። ማለትም አላህን ከአርሽ በላይ ካላለ መገደል ነው ያለበት። ይህንን ያውቁት ይሆን? ማኪማን እንኳን ደህና መጣሽ። ሰላም ነው። ዋናው ነገር ወንድሜ ሙስሊም ለሁለት መክፈል ሳይሆን ዝም ብለህ ሃይማኖት ብትሰብክ ጥሩ ነው። ሙስሊም ለሁለት መክፈል አይደለም አላማ ማድረግ ያለብህ። ምን አስችል ፕሊዝ ቶፒኩ ላይ ግባ። አላይን ያለው ሙስሊም ለሁለት መክፈል ሳይሆን ለሃይማኖት መስተማር አላይን ነው ያለው ብለህ ነው የምታምነው እናንተ? እሱ ስላምላካቸው ጥያቄን ልጠይቅና እኔ ጥያቄ ከአንተ ልማር ነው የመጣሁት። ክርስትና የሚባል ሃይማኖት ከምንድን ነው የመጣ? ምን ላይ ሳለ ትነግረኝ ትችላለህ? ከስሩንና ተማር። ስላምላካቸው አያውቁም። ሶሪ ስላምላካቸው የሚያውቁት ነገር ስለሌለ ነው። እንዳታወጠኛ አንዴ እናቴ ልጅ አስወጣ ስለሆነ ነው ሞዴሬተር በቃ እሱ በኋላ በማስረጃ ነው የሚያወሩ። ማስረጃ አውጣ እስኪ አሁን ያልከውን። ሌላ ቦታ አለ የሚለውን ማስረጃ እስኪ አውጣ። ይግዳል የሚል ማስረጃ አውጣ እስኪ። ፋጡማ አውጣ ማስረጃ። ምን ሚል ሙስሊም ሁሉ ቦታ ነው የሚል ካለ ይግደል ይላል፣ ተገዳደሉ ይላል ያልክበትን እስኪ ማስረጃ አውጣልን። ኦኬ አላህ ነው ብለው ብለሽ ነው የምታምኚው እንጂ አውጣው ማስረጃው። አሁን ያልከውን ነገር የትም ልበል እኔ የትኛውም እምነት ልሁን ማለት ነው። አሁን አንተ ያልከውን ማስረጃ ልክ እንደነ ሙሱ አሁን ያልከው አላህ ሁሉም ቦታ አለ ይላሉ። አንዳንዶቹ አርሽ ጥላ ላይ አለ ይላሉ አለ። አልጮህኩም ግን ማስረጃ አውጣን ያልኩህ። እስኪ ማስረጃው እነሱ በማስረጃ አዳምጠኝ። አልተገለጠም ነው በማስረጃ እንደሚያወሩት አንተ አዳምጪ፣ ተረጋጊ። ስለ አምላካቸው ምንም መልስ የላቸው። ፖለቲካ ልትሰራ ትፈልጋለች ፋጡማ። አሁን እናዋርዳታለን እዚሁ መጽሐፏን ከፍተን። አንድ የተረጋጊና ግን አዳምጪ እስኪ ቢያንስ መንፈስሽ አይረበስ። አጋንንት በጣም ከባድ ስራ የሚሰራው ባይዘ እንደዚህ ሊጫወትባቸው የሚችል ሰዎችን ካገኘ በጣም ነው የሚጫወትባቸው። ቢያንስ ማዳመጥ የኮሚኒኬሽን ስኪል ይኑራችሁ። እስኪ ከሰዎች ጋር ባክን ፎርዝ ረጋ ብሎ ለማውራት ሞክሪ። አሁን ማይክሽን አንሺና እኔ ያልኩት ምንድን ነው እሱ ትደግሚዋለሽ በስርዓት ቀስ ብለሽ። ማይክሽን አንሺና ቀጥይ ፋጡማ። ማይክሽን አንሹ ፋጡማ፣ ሚዩት ነሽ። ፋጡማ ለምልክ አንዳንዶቹ አልክ ስማኝ፣ እሺ ያልከውን ልድገምልህ። አንዳንዶቹ አልክ አላህ ሁሉ ቦታ ነው ይላሉ አልክ። አንዳንዶቹ ደግሞ አላህ ከአርሽ በላይ ነው ይላሉ አልክ። በሱ እንትን አልተባባልንም። እሺ ይሁን፣ ግን ግደሉ ይላል ያልክበትን ቦታ እስኪያውጣና አሳየኝ። አሁን ብለሃል ግደሉ ይላል ብለሃል፣ እስኪያውጣና አሳየኝ። አንድ ሰው ከአርሽ በላይ ነው ባይል ይገደላል አይገደልም? እንደ ህጉ ከአርሽ በላይ አይደለም አይባልም። አይገደልም። ማስረጃ አውጥተህ አሳየኝ። ለፊትሽ ተከፍቷል እያየሽ ስላልሆነ ነው። አይልም። በአማርኛ አድርጎ መልሶ በአማርኛ አድርጎ በአማርኛ አድርጎ አረብኛ ትችያለሽ? ከቻልሽ ሜቢ አረብኛውን አደርግልሻለሁ። ካልቻልሽ ግን መጀመሪያ በእንግሊዝኛ ላንብበውና ከዛ በኋላ ወደ አማርኛ ሁላችንም እንድናነበው እናንተ አንድ መጽሐፍ የጻፋችሁት የለም? ሳይሆን በአማርኛ የተጻፈ መጽሐፍ አለ። ፕሊስ አንዴ ተረጋጊ፣ አንዴ
ተረጋጊና እኔ ላንብብና ከዛ በኋላ እተረጉምልሻለሁ፣ ወደ አማርኛ አደርግልሻለሁ። መጀመሪያ ይሄንን ላንብብልሽ። እኔ ግን አቡበከር ኢብን ኩዛይማ የሙስሊሞች ትልቁ ኢማም ማለት ነው። አቡበከር ኢብን ኩዛይማ ኖናስ ኢማም ኦፍ ኢማምስ፣ ታይትሉ ራሱ ምንድን የሚባለው የሰውየው ኢማም ኦፍ ኢማም፣ የኢማሞች ኢማም ነው የሚባለው። ሴይድ አስናሬትድ ባይ አልሐኪሚ እንደተረከው ማለት ነው። የዚህን ሰውዬ ንግግር ምን ብሎ አልመሰላችሁ? ሁኤቨር ዳዝ ናት ሴይ ዛት ጋድ ኢዝ አባቭ ሂዝ ሄቨን አፖን ሂዝ ትሮን ሰፓሬት ፍሮም ሂዝ ክሬሽን፣ ማንም ሰው አላህ ከአርሹ በላይ አይደለም የሚል ከፍጥረት የተለየ አይደለም የሚል ካለ መስት ቢ አስክር ቱ ሪፔንት፣ ተውበት እንዲያደርግ ይጠየቃል። ኢፍ ሂ ሪፔንትስ ዌል ኤንድ ጉድ፣ ተውበት ካደረገ በጣም ጥሩ። አዘርዋይስ ነገር ግን ሂዝ ሄድ ሹድ ቢ ስታክ ኦፍ ኤንድ ሂዝ ቦዲ ስሮን ኦንቱ ራቢሽ ሺፕ፣ ምን ይላል? አለበለዛ አንገቱ ይቆረጥና ጭንቅላቱ ወደ ቆሻሻ ማጠራቀሚያ ውስጥ ይጣላል። ሶ ዛት ኔዘር ደ ሙስሊም ኖር ደ ፒፕል ኦፍ ደ ኮንቨናንት አር ኦፌንድድ ባይ ደ ስቴንጅ፣ ሽታው ሙስሊሞችንና ዲማዎችን እስከማይጎዳ ድረስ በቆሻሻ ውስጥ መጣል አለበት። አሁን እንደዛ ይላል። አማርኛውን አድርግላት። አትተርጉም። እንኳንስ ልንገርክ፣ እንኳንስ ሙስሊም ማለት ነው ገባ እንደው የካደ እንኳን ማለት ነው እስላም ግደሉ አይልም። እንኳንስ ሙስሊምን ማለት ነው። ሰማይ አዳምጠኝ። ተረተረትሽን ታዩ፣ ተረተረትሽን ታዩ፣ ተረተረትሱ መስጊድ የነገሩሽን ታዩ። ይህንን እነ ኡስታዝ የሼክ የአባሾቹም ቪዲዮ ሰርተውበታል። ዩቱብ እና ቼክ አድርጊ ግደሉ እንደሚል ምን ላይ ሰርተውበታል። ይሄንን አንዴ ትራንስሌት እስከሚያደርግ እንኳንስ ሙስሊምን ግደሉ። አራት ዳምጭ ቆይ እባክሽ። ሙስሊም አይደለም በቃ እኮ ከአርሽ በላይ አይደለም ካለ እኮ ሙስሊም አይደለም። እንዳስተምሮት አላህ ከአርሽ በላይ አይደለም፣ አላህ እጅግር የለውም ካለ ሙስሊም አይደለም። ወጥቷል ተብሎ የሚታመነው ከፍሯል። አንብበው አንዴ አማርኛው። አንተ ጥያቄ ጥያቄ አንዴ ይነበብልሽ። አንዴ ቆይ ሚዩት አድርጊና አማርኛ ስትይ ነበር አይደል? ላንብብልሽ። ምን ይላል መሰለሽ? አሁኑ አላህ ከሰማያቱ በላይ ከአርሹ ላይ ከፍ ያለ እና ከፍጥረት የተለየ የማይቀላቀል ነው የማይል ሰው ንስሐ እንዲገባ ሊጠየቅ ይገባል። ንስሐ ከገባ መልካም፣ ካልሆነ ግን አንገቱ ይቀላል። ከዚያም የቂብላ ሰዎች ሆኑ የዚማ ሰዎች በግማቱ ጠረን እንዳይገፉ በቆሻሻ መጣያ ላይ ይጣላል። አንደኛ ሀዲሱ ሳሂ ነው ደይፍ ነው በምን አውቃለሁ? ይህን እጠይቃለሁ። አንደኛ የውሸት ሀዲስም ታመጣለህ። ያንተ የፎይስ የሀዲሶች ሼኮች ናቸው ያሉት እነ ኢብኑ ተይሚያ እነ ኢብኑ ኩዛይማ እና አልሐኪሚ እጅግ በጣም ግዙፍ የተባሉ ሼኮች የእስልምና ሊቃውንት በሙሉ ይህንን ይባላል። አንደኛ ይህንን ሀዲስ ስማኝ ሰምቼዋለሁ። ሁለተኛ ማለት ነው ታዲያ ሰምተሽ ማታውቂ ከሆነ ነው የምትጮይብን። እኛ ዳትችብን ዳይፉን እየሰበሰብ ከአንተ ማለት ነው አንድ ትክክለኛ ሀዲስ ሳታመጣ አጋንንት እንደዚህ የሚጫወትባቸው በኢየሱስም ምንድን ነው? የአጋንንት ሽንት ቤት አትሁኑ። ጆሮአችሁ ውስጥ እንደሚሸና አይነው። ተረጋጉና አንዴ ተረጋጊ እህታችን። በተቻላችሁ መጠን እስኪ ኮሚኒኬሽን ስኪል ልመዱ። ተረጋግታችሁ ለማውራት ሞክሩ። ጥያቄ አለኝ እኮ መልስልኝ። እንዳለ የሚገቡት ምን ያህል መንፈሳቸው እንደተረበሸ ግን አያቸዋል። ስለ አምላካቸው ምንም እንደማያውቁ አያቸዋል። እፉ አሁን ከአርሹ በላይ ነው ወይስ በታች ነው የሚለው ይሄን ያህል የሚያወራ ሰው አለ ወይስ እኔ ጋር ነው እንትን የሚለው? ማንኛውን የሚያወራው አይደለም። አረበኛ ጽሑፍ ያላት ልጅ ነች። ራያታችን አንድ የሚታርግ ቤን ሱልጣን። እሺ ይሄ ሀሳብ እንደሚረብሻቸው ከሆነ አቂዳ ለያይተው ይሄው
አንዱ በአንዱ ላይ ጅሃድ እያወጀበት ነው የሚገኘው። ይሄንኑ ተመሳሳይ ነገር በነገራችን ላይ ኢትዮጵያ ውስጥም ታገኙታላችሁ። ወደ አማርኛ ይተርጎም ያላችሁ ልጆች ይኸው ተርጉሞላችኋል። አንገቱ ይቀላል ነው የሚለው፣ አንገት ይቆረጣል። ሰሞኑንም ቢሆን ሁሱ ባደረገው ውይይት ከእፎይ ጋር ማለት ነው እጅ አለው እግር አለው ባት አለው ምናምን ብሎ ባመነው መሰረት ሌሎኞቹ ነባሮቹ ወይም አህባሽ ተብለው የሚጠሩት ሙስሊሞች እነዚህ ሙስሊሞች አይደሉም ይላሉ። ሰምታችሁ ከሆነ ሙስሊሞች ስላልሆኑ ዲቤቱ ከእነሱ ጋር ማድረግ አለብን ብለው ዲቤት ጠርተዋል። ከውሃብያ ግን እስካሁን ድረስ ሄዶ እየተከራከረ የለም። ወይም ሙጀሲማ ከሚባሉት አካል ለፈጣሪ ከሚሰጡት ሄዶ እየተከራከረ ማንም የለም። ያ ማለት አካል ያለውን የሚያምንን ሰው ማለት ነው እንደ ካፊር ነው የሚቆጥሩት፣ እንደ ሙርተድ ነው የሚቆጥሩት። ስለዚህ ይገደላል ማለት ነው። እነዚህ ደግሞ አላህ በሁሉ አለ የሚለውን እንደ ካፊር እንደ ሙርተድ ነው የሚቆጥሩት፣ ይገደላል ማለት ነው። ይሄ ፕሪንሲፕሉ ላይ ራሱ ያለ ነገር ነው እና ገብታችሁ እዚህ ላይ እንደማናውቅ አክት አታርጉ ማለት በደንብ እናውቃለን። ሶሻል ሚዲያ የሚከታተል ሰውም ይሄንን በቀላሉ መረዳት ይችላል። ነቢያቸውም እኮ ተናግረውታል። ሱናን አናሳይ 40:22 አንዴ ክፈተው። በኡማው መካከል ዲቪዥን የሚፈጥር ካለ አንገቱን ቁረጠው በእንትን ነው ያለው። መሐመድም ተናግሮታል። ሳሂህ ነው። አዲሱ አንብቦ ሰላም ሰላም። ከአንድ የተረጋጋ ላይ ኢት ዋዝ ናሬትድ ዛት ኡሳማ ቢን ሻሪክ ሰይድ ኡሳማ ቢን ሻሪክ እንደተናገረው የነብይሽ ነው የተናገረው። ለሜሴንጀር ኦፍ አላህ ሰይድ የአላህ መልእክተኛ እንደተናገረው ኤኒ ማን ሁ ጎዝ አውት ኤንድ ትራይስ ቱ ክሬት ዲቪዥን፣ ማንም ሰው ከኡማ ወጥቶ ክፍፍል የሚፈጥር ካለ ስትራይክ ሂዝ ኔክ፣ አንገቱን ቁረጡት። ይኸው ነብይሽ ነው የተናገረው። ይሄንን ደግሞ ከዛ ሊቃውንቶችሽ እያብራሩት ምን ይላሉ? አላህ ከአርሽ በላይ አይደለም የሚል አንገቱ ይቆረጣል፣ ከዛ ቆሻሻ ውስጥ ይጣላል ሽታው እንዳይሸት ተብሎ እነሱ ደግሞ በደንብ ይሄንን ኢላቦሬት አድርገውታል ማለት ነው። ሰላም ወገን እንዴት ናችሁ? ሙስሊሞችም ሰላም አለይኩም፣ ክርስቲያንም ሰላም ብያለሁ። ሁላችሁንም ላውራ ወይ ሞሚና እንዴት ነሽ? ማቀሽ መሰለኝ። ደህና ነኝ። ሰላም ናችሁ? እንዴት ናችሁ ቤተሰብ? እንግዲህ 3 ቀን ሆነኝ ከአንተ ጋር ከገባሁት፣ እዚህ ከገባሁ 3 ጊዜ ሆነኝ ማለት ነው። ግን ሁላችሁም ክርስቲያኖችም ፈጣሪ አጥናሽ በሉኝ። እናቴ ሙታብኛለች፣ ሀዘን ላይ ነኝ። እሺ አይዞሽ አይዞሽ። በጣም ሶሪ። በሳምንቷ እናቴ ከሞተች። አይዞሽ አይዞሽ። በጣም እናዝናለን ይህንም በመስማታችን። እግዚአብሔር ያጽናሽ። አሜን። አመሰግናለሁ። አመሰግናለሁ። እና እኔ አሁን እንኳን ምንም ማስተያየትን የምለው ነገር የለኝም። ያው ግን እፎይ ይቅርታ አድርግልኝ፣ እንዳትቀየመኝ። አንድ ነገር ለወራ ነው። እሺ ሶሪ። እኔ ንጽጽር ላይ ያው ቁርአን ቀርቻለሁ። ሰማለሁ ግን ይቅርታ አቋረጥኩ፣ ወንድሜ አቋረጥኩ። እያነበብክ ነበር፣ ይቅርታ። እኔ ማለት ነው ክርስቲያን ወንድሞች እህቶቼ ናችሁ፣ እኔም ሙስሊም ነኝ። ያው ሁላችንም በኒ አደም ነው እንግዲህ የአዳምና የሔዋን ልጆች ነን። ያው መጽሐፉ ከእናንተ እንትን ያኔ ልንገራችሁ። አሁን ዛሬ አንድ ነገር አይቻለሁ። ኢምራን ግንቦት 12 እሁድ እፎይ ይንጣልኝ ካልመጣ ሌሎች ክርስቲያን ይታዘቡታል የሚል ቪዲዮ አሁን አየሁኝ ማለት ነው። እና አሁን የመልእክት ልንገርህ ብዬ ነው እንጂ ሌላ ነገር ምንም አይደለም። ይቅርታ አድርጉልኝ። ሶሪ። ምን ትላለህ እፎይ? አይ ሪከርድ የሚያደርጉ አሉ፣ እነሱ ያዋሩታል። ሪከርደሮች ነገር በቃ ይቅርታ። በጣም ስላከበራችሁኝ ያከብራችኋለሁ፣ እወዳችኋለሁ። ሌላ ቀን እመጣለሁ። ቴንኪው። እሺ በርቺ፣ እግዚአብሔር ያጽናሽ። በርቺ። ኦኬ ማውራት ይቻላል። እኔ መቆየት አልፈልግም እዚህ። ያን ጊዜ መልካም አላይና ያለው ብለህ ነው የምታምነው? ቅድሚያ እኔ ጥያቄ ልጠይቅህ እና እሱን ከመለስክልኝ አብራራልሃለሁ። ቅድሚያ አብራራ። የተጠየቀው ሞሚናን አወቃችኋት አይደለ? ታውቃታላችሁ? ሞሚና የሆነ ሰዓት 2 ምናምን ሙልጭ አድርጋ የሰደበችልኝ
አውቃታል ክርስቲያን አስታውስኳት። ያ ኤኒዌይስ ኑሩ ጨዋ ሆናል። ይሰማል። ያ ሶሪ የእውነት ሆነ እናቷ ፋርቅ ሆነ። በጣም ያሳዝነው። መልካም አላይን ያለው ብለህ ነው የምታምነው? መጀመሪያ አንተ እኔ ጥያቄ ልጠይቅና እሱም መለስልኝ። እኔ አጭር ጥያቄ ነው የምጠይቅህ። መልስ ትጠይቃለህ። እባክህ አምላክን አታውቅም? አምላክን መመለስ አችልም? አምላኬማ አውቃለሁ። ለምን አምላኬን አላውቅም? እንዴት ነው አምላኬን የማውቀው? አምላኬን በደንብ ነው የማውቀው። የመጨረሻ ቻንስ ልስጥህ። ስላለ ታወራለህ። አንተ ስለ ራስህ አታስተምርም እንዴ? ስለ ሙስሊሞች ምን ማስተማር አስፈለገ? እንኪ በቃ ከስር ሆነ በደንብ ተማር። ከስር በጣም ብዙ ሙስሊሞች አሉ እግርህ እኮ አሁን አንተ እየፈለጉ ያሉት ዘወል አስተውሉ። ዘወል ያቸው የሚገቡት ሁሉ ወይም ፖለቲካ ይሰራሉ ወይም ተንጫጭተው ይወርዳሉ እንጂ ስለ አላህ ማስረዳት አይችሉም። ምክንያቱም ውስታዞቻቸው እዛ ቤታቸው ምን እያደረጉ መጽሐፍ ቅዱስ ላይ እየፈተፈቱ ነው። ክርስቶስ እንዲያድጎ መጽሐፍ ቅዱስ ላይ እንዲሆኑ፣ ዳዊት እንዲሆኑ፣ ሰለሞን እንደዚያ ገብቶ እያንዳንዱ አይምሯቸውን በርዘው ያዟቸው መጽሐፍ ቅዱስን በመሳደብ ከዛ አላህ አንድ ነው፣ አልወለደም፣ አልተወለደም፣ ቢጤ አምሳያ የለውም በሚል ነው። አሁን ልክ የታፈነ መርዝ ሲከፈት እንደሚበተነው እንደዛ ነው የሆኑት። አይምሯቸው ሊቆጣጠሩ ከሚችለው በላይ ስለ አምላካቸው እንደማያውቁ እየተረዱ ይመስለኛል። የሰዎች ትንታኔና የሰዎች አመለካከት ድሮም አለ። ዛሬ ብቻ እንደዚህ ያኔ በፊትም አለ ያለ ነው። እኔ ከፍ አድርጌ ላሳይሽ። ስለ አምላክሽ አልወለደም አልተወለደም ቢጤ አምሳያ የለውም ከሚለው ውጭ እስቲ አንቺ 5 ደቂቃ አውሪ ስለ አምላክሽ። የነፃ መፍቻ ሰጠ 5 ደቂቃ እስቲ ስለ አምላክሽ አውሪ። ስብሃነ ወተዓላ ስለዚህ ስብሃነ ወተዓላ ተዓርሽ በላይ በእውቀቱ በሁሉም ያካብባል። እሺ 30 ሰከንድም እኮ አላወራሽ። አላህ ከአርሽ በላይ ነው፣ በእውቀት ሁሉን ያካብባል። ጨረሰሽ በቃ። አይሰማም እንዴ? አላህ ሱብሃነሁ ወተዓላ ከአርሽ በላይ ነው፣ በእውቀቱ ደግሞ በሁሉም ያካበበ ነው። እሺ ሌላስ? ከአርሽ በላይ እንዴት ሆኖ ነው ያለው የሚለውን 1 ደቂቃ ደግሞ አውሪ። ቀለል ያለ ጥያቄ ደግሞ እንጠይቅሽ። ምናልባት ሰሚራ ይሰማሻል? አንዴ ይቅርታ ላውራስ። አንዴ ሳዲ ቆይ አንዴ ሰሚራ እየሰማሽኝ ከሆነ ይቅርታ፣ ለወርድ ስለሆነ ነው። ሰከንድ አልቆይም። እሺ አንቺም ታብራሪያለሽ፣ ችግር የለውም። ግን ለሁለታችሁም እሺ አንድ ጥያቄ ልካችሁ በተራ ትመልሳላችሁ። ሰሚራ ሆንሽ ሳዲ እመልስልሃለሁ። አንዴ ቆንጆ ትምህርት እንድንማር ለምን ከኢምራን ጋር ለምን አደረገና ሳዲ ገብታችሁ ለምን እንደምትረብሹ ነው አይገባኝም። ያው ኡስታዛቸው አንገብግቧቸዋል። ኡስታዛቸው ዋና ኡስታዛቸው በሳማ እንደተገረፈ ሕፃን ልጅ ምር ብሎ አልቅሷል። እና አሁን በቃ ሚይዙ የሚለቁት አጥተዋል። ታርዱ ትደግማታላችሁ እንጂ ቲክቶክ ላይ ያሉት ኡስታዞች ካሁን በኋላ ገስት ላይ መጥተው ወይን እዚህ ይማራሉ ወይም ከስር ሆነው ታብታብ እያደረጉ ይማራሉ። አይመጣናንት የሙሀይም ላይ ተገርፈህ ቆጠላቅ ፕሊዝ። አልተገለጠም ነው ሚስጥር ያልተገለጠም። ኡስታዝ በደንብ አስተውሉ። ስለ አምላካቸው ሲጠየቁ አንዲት መልስ ፕሊዝ አዳምጡ። ስለ አምላካቸው ሲጠየቁ አንዲትም መልስ የላቸው። አንተና መልስ የለልህ ጨገራ። አንተ ሙሐመድ ነው የገባብን፣ ነቢዩ ሙሐመድ ነው የገባው። እንደዚህ አይነት ስድብ የሚሳደበው ያን የዛሬ 7ኛው ሴንቸሪ ላይ ያለ ስድብ ነው የተሳደበው። እርግጠኛ ነኝ ሙሐመድ ነው የገባው። የአይሻ ባል አብዱል ደግመን ነው የገባው።
አብዱል አንተን ግለሰብ እኮ ነው የሰደበው። ያኔ ሩጠ ለምንድን ነው ነብያትና አላህ ነው እንደዛ ብሎ ሰው እኮ ነው። ታሁን እኔ ግን ታዘብኩኝ እኮ ይኸው ላይ ሰዓት ከከፈትን እንዴት አንዱ እንኳን ስለ አምላኩ ደፍሮ የሚያብራራ እንዲህ ነው እንኳን የሚል ይጠፋል። ሙስሊሞች ምን ሆናችሁ ነው ግን? ይሄ አንድ ደቂቃ ስለ አምላካችሁ ምናልባት እስቲ ሀሳባችን እንዲቀይር የገባው አብዱል አለና አብዱል እስቲ አውራ እስቲ ስለ አምላክ ቆስጠስ እናውራ አንዴ በአግባቡ በሰዓቱ። አብዱል የሚያወራ ይመስለኛል። አብዱል አርሽ ምንድን ነው? አዳምጠኝ መጀመሪያ እመልስልሃለሁ፣ ግን ወደ መልሱ ስለኛ እንዳታወራ ቀጥል ነው ወደ መልሱ ብቻ። ስለ ግለሰብ እንዳታወራ፣ ስለማን እንዳታወራ፣ ስለኛም እንዳታወራ ወደ መልሱ። አርሽ ምንድን ነው? አርሽ ከሰማይ በላይ ነው፣ ከምድር ከምንም በላይ ነው። ካለ አለ የት ነው ያለው? ምንድን ነው ያልኩት? ምንድን ነው? እኔ አሁን የሚጠይቅህን ነገር የነገርኩ ነው አይደለ? መጀመሪያ ጥያቄ የጠየቀኝ የነበረው ይሄን አይደለም አይደለ? አርሽ አላህ የት ነው ያለው ነው የነበረው። ተመሳሳይ ስለሆነ አርሽ ምንድን ነው? ጥቅሙ ምንድን ነው? እሺ ጥቅሙ ምንድን ነው? እሱን እኔ አላውቀውም። ልስቅ አይደለ? እሱን እኔ አላውቀውም። ሳቅ። መጀመሪያ ግን አዳምጠኝ። አንብብ በቃ። ካላወቅከው ከአንተ ከዚህ በላይ እኮ መጨቃጨቅ አያስፈልግም። በነገራችን ላይ አላወቅም ካልክ በቃ ሄዳችሁ ተማሩ። ኡስታዞቻችን እኔ ምንድን ነኝ እያሉ ነው ሙስሊሞቹ። ሄዳችሁ ተማሩ። ቶሎ ብለህ ለማስወጣት አላህ የሚባለው አካል አይደለም ሊመለክ የሚገባው አንድ እውነተኛ ነቢይ ያስተማረው ይቅርና አንድ ተራ ጣዖት አምላኪ እንኳን ሊያስተምረው የማይችለውን ነገር ነው። እናንተ ሁለት ቀኝ እጅ ሰክታችሁለት በአንድ በኩል አንገት የለውም፣ ጭንቅላት የለውም፣ አንድ ባት ነው ያለው፣ እግር አለው። ይሄን ሁላ ትሰክቱለታላችሁ። ከዛ ሙሉ ጣዖት እንኳን ገና ጅምር ጣዖት ማለት ነው። ቀጥሽ አንቺ ደግሞ እስኪ የት ነው ያለው? አለ ሰላም ናችሁ? እንዴት ናችሁ? እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። በላይ ነው አልኩህ እኮ አንዴ ሰሚራ ማለት እዚህ ገስት ላይ የሚገቡት እኮ ስለ እናንተ ለመማር ነው። ጥያቄን አታስማ። ቆይ አንዴ አንቺ ተረጋጊ ሰሚራ። ቆይ እህታችን ስምሽ ማን ነው? አንቺ እኔ ነው እኔ። እሺ ስለ ማለት እዚህ ጋር ገስት የሚገቡ ሙስሊሞች ስላላ መስጊድ ውስጥ ተምራችኋል? ስላላ መስጊድ ውስጥ ተምራችኋል? ስላላ መስጊድ ውስጥ ያስተምሯችኋል? ለምሳሌ አላህ ከአርሽ በላይ ነው ምናምን የሚለው ምን ብለው ነው ያስተማሯችሁ? ሙስሊም ከእናንተ ውስጥ ገና ህፃን የሆኑት ላይማሩ ይችላሉ አይደለ? ስለ ክርስትና የሚያውቁ ሊኖሩ ይችላሉ። አንቺ አሁን ህፃን ነሽ እንዴ? አንቺ ህፃን አይደለሽ ማለት አንቺ ትልቅ ሰው ነሽ። ስለዚህ ራሽን እንደ ህፃን ልጅ አትይ። እንኳን አይደለም አንቺ ይቅርና አይሻ እንኳን በ6 ዓመቷ ስንት ነገር አድርጋለች አይደል? ስለዚህ እንደ ልጅ አትይ። ራሽን ከፍ አድርገሽ አይደለም። ሁሉም ተምሯል፣ ሁሉም ያውቃል አይደለም? ታውቂያለሽ አታውቂም? አንቺ ይኸውልሽ ሁሉ ተምሯል ወይም አልተማረም የእኛ ጥያቄ አይደለም። እኛ አንቺ መማርሽ አለመማርሽ አይመለከተንም። ጥያቄው ልትመልሺ እስከገባሽ ድረስ መመለስ አለብሽ፣ ወይም ካልሆነ ከታችሁኝ አይደለም። መመለስ የምትችይ ከሆነ ደግሞ ትመልሻለሽ። በመሀል እየገባሽ መረበሽም አይጠበቅብሽም። አንቺ የማትመልሽ ከሆነ ሌሎች አሉ፣ እነሱ ይመልሳሉ። አንቺ ካልተማርሽ በቃ ዝም በይ፣ ሌሎች ይናገሩ። ብርኬኝም ካልሽ ማይክሽን ሚውት ከሌለሽ ሞዴሬተሮች ማያወሩትን ብታስወርዷቸው ደስ ይለናል። ገበር ተገልጧል አልተገለጠም መልስ ድካሞች በጣም ናቸው። አስማ ሰላም፣ እንዴት ናችሁ? ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ጥያቄያችንን ሰምተሽዋል? ምን ነበር? አላህ የት ነው ያለው? ከአርሽ በላይ። ከአርሽ በላይ ምኑ ነው ያለው?
ሁሉም ነው ማለት አላህ እንደዚህ ነው እንደዚህ ነው ብለን መግለጽ አንችልም። እንደዚህ ነው እንደዚህ ነው ብዬ አልጠየኩሽ። እንዴት ነው ብዬ አልጠየኩሽም። እሱን ሳይሆን ወደዛም እመጣለሁ። ግን ምኑ ነው ያለው? ምኑ ነው ማለት ምኑ ሊኖርልክ ነበር የፈለግከው ማለት ምኑ ብዬ ልንገርክ? ለምሳሌ እግሩም ማርሽ ላይ ነው። እግርም እጅም ምንም እኔ አላውቅም። ግን ሁለመና እዛ ሆኖ ሁሉንም እንደሚያዝ ነው ማውቀው። እናንተም ጭምር የከዳችሁትም ጭምር ሁላችሁም ማለት ነው። ሲቀጥል ደግሞ ማለት ነው እዚህ ጋር ጭንቅላት የሌለው ጣዖት እኔ ከደው አልከደው አስማ፣ ሌላ ነገር አታናግሪኝ። አሁን የኔን ጥያቄ ብቻ መልሽልኝ። ኖ እግሩና እጁ እጁና ተገጣጥሞ ነው ያለው ወይስ ተለያይቶ ነው ያለው? እሱ እግርና እጅ እንደናንተ አይደለም። እኛ ሰው አናመልክም። ሰው እጅ እግር እንዳለው እንደሌለው ሰው ይሻላል። ጭንቅላት የሌለው ጣዖት ከማምለክ ሰው ይሻላል። ጭንቅላት የለው ማለት አንድ ባት አለችው። ከዛ በኋላ ሁለት ቀኝ እጅ አለው። ከዛ ፊት አለው፣ ጭንቅላት የለውም። ጆሮ የለውም፣ አይን አለ፣ አንገት የለውም፣ ወገብ የለውም፣ ሆድ የለውም። አንድ ነገር ብቻ ልጠይቅሽ አስማ፣ ይሄንን ከማምለክ ሰው ብታመልክ አይሻልሽም? ጅምር ጣዖት ከማምለክ እግር ከማምለክ ሰው አላመልክም እኔ የማመልከው እግር ነው እያልሽ ነው። ሰው አላመልክም የማመልከው ግን እግር ነው፣ እግር ብቻ ነው የማመልከው እያልሽ ነው። እግር ማምለክ ይሻላል። እኔ አሁን ወንድሜ እግር ማምለክ ይሻላል። እግር ማምለክ እግር እኮ ለሜጃ ብቻ ነው። ለምሳሌ እግር መናገር እችላለሁ። ዝም በይ አንዴ ይኸውልሽ እግር አንደኛ አያስብም አይደለ? እግር አያስብም፣ እግር አይፈጥርም። ያለ እግር ፈጣሪ ነው። እዚህ አትሆኑ። ተው እናንተ እውቀት ካላችሁ ያለ እግር ፈጣሪ ነው። ያለ እግር ፈጣሪ ነው። ማዳመጥ መጀመሪያ ለሰው ልጅ መጀመሪያ ማዳመጥ ነው አይደለ? አስሚያ ወይ አቤት ይሰማል። መልካም። ስለዚህ አላህ ከአርሽ በላይ ብለሽ ነው የምታምኘው አይደለ? አምናለሁ 100%። ኦኬ። ስለዚህ በዛቱ ከአርሽ በላይ ነው። በእውቀቱስ ምድርን ያካብባል። ምድርንም ሰማይንም ሁሉም ግዛት የሱ ነው። እዛ ሁኖ ያያል፣ ይመለከታል። መልካም። ከአርሽ በላይ ነው አንቺ ብለሽ ታምኛለሽ። ከአርሽ በላይ አይደለም አምላካችን። ትክክለኛ ሙስሊም ነው። ሁሉም ሙስሊም ከአርሽ በላይ እንደሆነ ነው። አዎ አይደለም የምትል ከሆነ አይደለም ብሎ አንድ ሰው ቢል ትክክል ነው ወይ? ኖ እሱ ወይ የካደ ከሆነ ወይ ደግሞ በቃ ልቡ ጥርጣሬ ያለፈበት ከሆነ እንጂ አይደለም በጭራሽ። ፈጣሪ ወርዶ ከሰው ፍጡር በጭራሽ አይገናኝም። እዚህ ጋር አለም እዚህ ጋር አለም አይባልም። እሱ አንድ ያሳወቀው ከአርሽ በላይ እንደሆነ ብቻ ነው። ኦኬ። ስለዚህ ከአርሽ በላይ ፍጡር የለም ማለት ነው። ከአርሽ በላይ ፍጡር ይኖር አይኖር አላውቅም፣ ግን የአላህ ፍጥረታት በሙሉ ታችን ናቸው ያሉት። እሱ ብቻ ነው የሚገባው ምንድን ነው ሰማይ አርሽ። እስኪ ምናልባት አስማ ፍጥረቱን በእውቀቱ ነው በዛቱ ነው እየፈጠረው አለ ፍጥረትን ሲፈጥር? በእውቀቱም በግዛቱም በሁሉም ነገሩ ነው። አሁን ለምሳሌ ሰማይና ምድርን በእጆቹ ዘረጋቸው ይላል አይደለ? አደምንም ቢሆን ጭቃ በማንቦልቦል ነው እየሰራው ምዕራፍ 68 ላይ እንደተነገረው አይደለ? እናንተ እንዴት እንደምታምኑ ልንገርክ። ኖ የኔን ጥያቄ መጀመሪያ በአንዴ አይ እዚህ ማለት አይደለም። አደምን ከጭቃ ነው የፈጠረው አይደለም? አዎ እናንተም ታምናላችሁ እኮ ችግር የለውም እኛ ማመናችን። ስለዚህ አሁን ከጭቃ ከፈጠረው አደምን ሲፈጥረው ወደ ፍጥረቱ ገብቶ ነበር ማለት ነው አይደለም? ወደ ፍጥረቱ ማለት ምክንያቱም ጭቃ ያለው ምድር ላይ ነዋ። ከጭቃ የሚፈጥረው ከሆነ አላህ ከጭቃ የሚፈጥረው ከሆነ አላህ ሀሳቤን አዳምጪኝ። እኔት
አደምን ከጭቃ የሚፈጥረው ከሆነ አንድ አዳምጪኝ ፕሊስ። ጭቃ ያለው በምድር ውስጥ እንደመሆኑ መጠን ምድር ላይ መጥቶ ነበር ማለት ነው አይደለም? እሱ አይደለም የመጣው መላይካ መጥቶ ነው ጭቃ የወሰደው። ስለዚህ መልአክ ነው እየፈጠረው አላህን? መልአክ አይደለም። አላህ መጀመሪያ ሰማይና መልአክ ነው እኮ አልሽኛውን። እሺ አስረጅኝ። ቀጥይ። እሺ አደምን እንዴት እንደፈጠረው ልንገርክ። እሺ አደምን በጭቃ ፈጠርኩት አለ እንጂ በጭቃ አብኩቶ ወይም ደግሞ እሱ ጭቃ ከምድር አፍሶ አይደለም። ማንበብ ትችላለህ። እሺ ጭቃው ከየት መጣ? ጭቃው ከየት መጣ? ከምድር። መጀመሪያ አላህ ምድርን እና ሰማይን የፈጠረው አይደለ? ከምድር ማለት ነው። እሺ እኮ ስለዚህ ከጭቃ ስለፈጠረው ጭቃን ለመስራት ወይም አደምን ለመፍጠር ወደ ፍጥረቱ መጥቶ ነበር ማለት ነው አይደለም? እሱ አልመጣም። ለምን መጥቷል እንድልክ ትላለህ? አልመጣም። እኔ መጀመሪያም አልመጣም። ጭቃውን ከየት ነው ያገኘው? ጭቃውን ከመሬት። ስለዚህ ከመሬት ካገኘው ጭቃውን መሬት ነክቷታል፣ ወደ ፍጥረቱ መጥቶ ነበር ማለት ነው። እሱ አይደለም መላይካ ነው እያልኩክ ነው። መላይካ ነው እያልኩክ ማስረጃ መላይካ ወሰደለት የሚል አለ እኮ ስጭ። መላይካ ወስዶለት ነው እንጂ አላህ አላህ ነው የወሰደው። ነው ራሱ አላህ ነው በእጆቹ የወሰደው አይደለም። ወላሂ ብላሂ ይኸው ልንገርህ እምልልሃለሁ አላህ አይደለም። ይሄን ደግሞ ታውቃለህ። ይሄን ደግሞ ማለት ነው ተሳስተሻል ካልክ እውነት እናንተ ጭንቅላት እና ከውሱ ተገናኙ። በአማርኛ አድርግልኝ። አላህ ነው የወሰደው። ይኸው አረብኛው አድርግልኝ። በአማርኛ አረብኛ አልፈልግም። በአማርኛ አድርግልኝ። ሀዲስ ተተርጉሟል በአማርኛ ተተርጉሟል። ሀዲስ ምን ሀዲስ ነው የተተረጎመው በአማርኛ? አድርገው በጎግል ይቻላል። ወደ አማርኛ ተተርጉሟል። ወደ አማርኛ ምን ተተርጉሟል? አሁን ላይ ማለት ነው ያልተተረጎመ ነገር የለም። እውነት የምታወራ ከሆነ ወደ አማርኛ አድርገው። ይሄ ሁላ ሰው ያነበው ሀዲስ የለም በአማርኛ። አንድ የተረጎማችሁት ሉክ አንዴ ቆይ ይኸውልሽ አስማ ሀዲሶች በአማርኛ ቢተረጎሙ ሙስሊሞች ዛሬ እስልምና ውስጥ አንድ ሙስሊም አይቀመጥም። እያንዳንዱ ያለችውን አስተምሩ በንጣት ማንበብ ስለምትችሉ ቆይ አንዴ ፕሊስ ቆይ አንዴ ተረጋጊ እስኪ አንዴ። አሁን ደሱ ያዡ እና ለአንብብልሽ ነው። ምን ይላል መሰለች ጃሚያ ትርሚዚ 2955 ላይ አቡ ሙሳ አልአሻሪ እንደተረከው ይላል የአላህ መልእክተኛ እንደዚህ አለ Indeed, Allah the Most High created Adam from handful that he took from all the earth. Allah አደምን የፈጠረው ከምድር ላይ በወሰደው በእጁ በመዳፉ አፍሶ በወሰደው አፈር ነው። So the children of Adam came according with the earth. ስለዚህ የአደም ልጆች ልክ እንደ ምድር አይነት ነገር ይዘው ይመጣሉ ይሆናሉ አለ። Some of them red and white, black and between that. አንዳንዶቹ ነጭ ይሆናሉ፣ አንዳንዶቹ ጥቁር ይሆናሉ፣ አንዳንዶቹ ደግሞ ኢንቢትዊን ይሆናሉ፣ በመካከል ይሆናሉ። አንዳንዶቹ ቀጭን ይሆናሉ፣ አንዳንዶቹ ወፍራም ይሆናሉ፣ አንዳንዶቹ አስቀያሚ ይሆናሉ፣ አንዳንዶቹ ቆሻሾች ይሆናሉ። ለምን? አላህ ከምድር የወሰደው አፈር እንደዛ ስለሆነ ማለት ነው። አሁን አውሪ ቀጥይ። ሰማ አይደለም የሰው ልጆች እንኳን የተለያየ የሆኑት መላይካ ነው። አፍር ዘግኖ ወደ ላይ አውጥቶ የሰው ምንድን አደምን የፈጠረው። ይሄን ነገር ደግሞ ልንገርህ እኔ እንኳን ማለቀው እኔ እነግርሃለሁ። አላህ ነው የሚለው መላይካ ነው የሚለው? ይሄ አላህ ነው የሚለው? ይሄ አላህ ነው የሚለው ወይስ መላይካ ነው የሚለው? አላህ። እሺ ወደ አማርኛ አድርገው፣ አማርኛ አድርገውና ይሄውላ ሰውየው ማን አፈር ዘግኖ እንደወሰደ። እሺ ልብ በሉ። እሷ እያለች ያለችው ፈጣሪ አይደለም፣ ይሄ የአፈር ጉዳይን እየወሰደው እሱ ሳይሆን መልአክ ነው እየወሰደለት ነው የምትለው። መላይካ ነው እንደሚል እየተረጎመልሽ ነው። ግን ፈጣሪ ከሆነ ስም ይወስደው ምንድነው ችግሩ? ለምሳሌ ለአንቺ
ምንም ችግር የለውም። እሱ ከፈለገውን ማድረግ ይችላል። ምክንያቱም የፈጠረው እሱ ነው። ምንም ችግር የለውም ሳይሆን ወደ ፍጥረቱ ገባ ማለት ነው አይደል? ፈለገውን ማድረግ ይችላል። እና የፈለገውን ማድረግ ከቻለ ለምንድን ነው የማይወልደው? እናንተ እዚህ ጋር ለመጠየቅ ገባ ሰው ከማደናበር እውነት አንዴ ልናገር እንዴ? ፈጣሪ ከጭቃ ሰራው ለማለት ምድር ላይ መምጣት አለበት እንዴ? ቆይ አሁን አንተ ሰው ነህ። አንተን ለመፍጠር ሲጀምር አንተ እናትህ ሆድ ፈጣሪ መግባት አለበት? ፈጣሪ በቅዋውና በቀድሩ እሱ ፈጠረው። በቃ እሱ ሰራው አይደል እንዴ? ከጭቃ ሰራው ተባልክ እንጂ የተጻፈልህን ነገር ፈጣሪ ለመስራት እንዴት አንተ እናትህ ሆድ መግባት የለበትም? አዩ ቆይ አንቺ ደግሞ ታወሪያለሽ በተራሽ። እሷ ዝም ትበልሽ። አስማያ ተረጎምከው ክርስቲያን አማርኛውን ታነቢውና አሁን ቆይ አንዴ እስኪ አነቢው አማርኛውን እስኪ አነቢው። ቀጥይ። እሺ ያ ሀዲስ በሆኑ በምን አረጋግጣለሁ? ሱራ መሳይኛ ነው። ምን ሱራ ላይ ነው? ምን ቁርአን ላይ ነው እንደዛ ያለው? ከእንደዚህ አይነት እኮ ጋር ነው እየተደናቆርን ያለ ነው በእግዚአብሔር ስም። ሲጀመር ይሄ ቁርአንና ሀዲስ ላይ ያለ ነገር አይደለም። እናንተ የምታመጡት ከሳይንሳዊ ሂስትሪ የሚባል ታሪክ ላይ እያያችሁ እንዴት አይነት አጋንንት ለምታወት አይደለም። ከቁርአንና ሀዲስ ላይ አምጥተህ ታወራ አውራ። ቁርአንና ሀዲስ ላይ የሌለ እንዴት ከሂስትሪ አንዴ የሚተርጉ አንትሮስ አሁን ይሄን ያወጣኸውን የቁርአን መገኛ ንገራት። ከቁርአንና ከሀዲስ ላይ ካመጣ ማለት ነው። እንደሚታርጊ ቆይ ይህ ሲጀምር ከቁርአንና ከሀዲስ ላይ አይደለም ያመጣው። ለራስሽ ክብር ይኖረሽ። ሰው ቤት ገብተሽ ቢያንስ ሚት አርጊ ስትባይ ሚት ማድረግን ልመሽ። አስማ ያ ምንድነው እሱ አላህ አደምን በእጆቹ ሰራው በአፈር የሚለው ትክክለኛ መረጃ ነው። አይ ቲንክ ኪታብ ላይ መላእክቶችን ልኮ ምድር መልአኩ ሊዘግን ሲል ምድር እምቢ አለችው። ከዛ በኋላ መልአከ ሞት መጥቶ ምንም አታመጪም ብሎ መንጭቆ ወሰደ ምናምን የሚለው የምታውቂ ከሆነ እሱ ምናምን አይደለም። ኧረ እፎይ አንተ እኮ ትልቅ ሰው ነህ። ዳቆን በስትክክል ለማበራራት ነው። አትዋሺ። ዲያቆን ነኝ አላልኩም። ተረጋጊ። እየነገርኩሽ ነው። ሜቢ የሰማሽው ታሪክ እንደዛ ካለ አዳምጪ። ላስወጣሽ ነው። እኔ ትዕግስት የለኝም ማለት ባለጌ ሰዎች እና ውሸታም በጣም የሚያስጠሉኝ። አትዋሺ በተቻለሽ ነገር። ስለዚህ እያረምኩሽ ነው። ሜቢ ሚስ የሆነ ኢንፎርሜሽን አዳምጪ። አስማ ማገናዘብ ችሎታ ካለሽ እየነገርኩሽ ነው። እኔም ነገም ተነገ ወዲያም ስለምታገኝኝ ጠይቂ ሂጂ እና አላህ አፈር ዘግኖ ነው የሰራው በእጆቹ ሚለው አላህ አይደለም መላይካ ልኮ ነው የወሰደው። ላስወርደሽ ነው እምቢ ካልሽ መልስ የለክም። አታዳምጪኝም? ታዳምጫለሽ ወይስ ላስወርደሽ? እና ለምን ትቀጥፋለህ? አንተ ያስተማርካቸው በጎች ናቸው እንደዚህ ለእስላም ጥላቻ ያላቸው። መልካም አንቺ መልአክ ነው አፈር በእጆቹ ዘግኖ አንዴ ይሰማል። ዋይ ጣልቃ አትግቡ አደርቡ አሁን የሚል አንድ መረጃ ታመጫለሽ። ስቲል አሁንም እንዴት እንደመለጥፍሽ ከዛ አሳይሻለሁ። ቀጥይ። ምን መልአክ ነው ዘግኖ አፈር ለአላህ የወሰደለት የሚል ማስረጃ እንጂ ማስረጃ ያስፈልገውም። ይሄ እውነተኛ ነገር አልተገለጠም። ማስረጃው አልተገለጠም የምትለው አንተ ጅል ብላንፎ ታውቃለህ። ሲጀመር እንደዛ እንደው አስማያ ቆይ የለም ማስረጃ። ቆይ አንዴ ማስረጃ ማለት ነው። ማስረጃ ያስፈልገውም። ይሄ በእናት እፎይ። ኧረ ተው ትልቅ ሰው ነክ እና ታዘቧቸው ከስር ምን ያህል አጋንንት እንደሚጫወቱባቸው። እኛ ማስረጃ እንጥተን እሺ ፎር ሴክ ኦፍ አርጉመንት አንቺ እንዳልሹ ከሆነ እሺ የአንቺ ስትባል ስድብ ነው የገባችው። አደርቡ እድል አልሰጠዋችሁ። አስሚያ ትጨርስ። በተቻላችሁ መጠን መረጃ ከሌላችሁ አይተን እንምጣ በሉ፣ ልመዱ። ይህ ስልጣኔ ነው። ኦኬ መልአክ ነው የወሰደው ብለሻል። ተስማማውልሽ። ተስማማው። መልአክ ነው የወሰደው። ተስማማው።
ኦኬ የቱ ጋር ነው የወሰደለት መልአኩ ለአፈሩን ለአላህ? ከየቱ ጋር ነው የወሰደለት? አፈር ከየት ሊገኝ ይችላል? የት ነው የወሰደለት? የት ድረስ? የቱ ጋር ነው የሰራው? ከዛ ደምን ከየቱ ጋር እንደሆነ የቱ ጋር እንደሆነ አላውቅም፣ ግን አፈር ከታች እንደወሰደለት አውቃለሁ። ይውሰድለት ዳዝማተር። ከዛ በኋላ አላህ ተቀበለው ማለት ነው አፈሩን። እሱን ይቀበለው አይቀበለው አላውቅም። አምጣልኝ ያለው ወሰደለት፣ ተቀበለው። ምን እኔ በአይን ያየሁት ነገር የለም። የተጻፈልን ያወኩት ዞረሽ የትም እንደማታመጪ ላሳየሽ ነው አፈሩን። እሺ አላህ አይደለም ከመሬት የወሰደው፣ ጅብሪል ነው የወሰደው፣ መልአክ ነው የወሰደው። ከል የሚባለው መልአክ ወሰደ። ያንን አፈር ተቀብሎ አዳምጪ፣ ያንን አፈር ተቀብሎ አላህ ነው በእጁ የሰራው በዛ በአፈር አደምን፣ ወይንስ መልአኩ ነው አደምን የሰራው? ነው መልአኩ አይደለም። መልአክ ቢሰራማ የመልአክ ልጅ ነበርን ማለት እኮ ነው። መልአክ አይደለም። ስለዚህ አላህ አፈሩን ተቀብሏል ከመልአኩ ላይ ማለት ነው። ቢሆን ነው የፈጠረው እንደዛ አድርጎ። ተተቀበለው በኋላ በምኑ ነው የሰራው አደምን አላህ? በምኑ ሊሰራው ይችላል? እሱን አልፈላሰፍም። በቃ አምጣለው፣ ወሰደለት፣ አለቀ። ኦኬ በእጆቹ እንደሰራው ይናገራል። ቁርአን ተቀበያለሽ? ከቁርአን ካለ አምናለሁ። ቁርአን ካለ ሌላ ነገር እናንተ ጎግል አድርጋችሁ የምትፈስሩት ምናምን ነገር። አይ ተረጋጊ፣ እኔ መጫወቻ ብዙም አልፈልግም። ተረጋጊ እና ቁርአንሽን እሺ ተቀበይዋለሽ። ያው ሱረቱ ሰዓድ ላይ 75ኛው አያ ስንት ሱረቱ ሰዓድ 75 አያ እሺ ያው አንብቢ። ነይ ተመለሽ። አስማ ሰዓት የለንም። ተመለሽ። አስማ ያ ተከፍቶልሻል ፊት ለፊት ነው ማነበው እያልኩክ ነው። ሷድን ሱረቱ ሷድና ራስ ቆይ ላውጣ እየፈለኩት ነው። ይኸው ተከፍቷል ፊት ለፊት አለቀምሽን። ፊት ለፊትሽ ተከፍቷል እኮ እህታችን። አውጣልን ትላለች፣ ትመለስ ትወጣለች። ኦኬ አውጪ የራስሽን። እሺ ችግር የለውም። 38ኛው ሱራ 75ኛው አያ ሱረቱ ሷድ። እስከዛ እኔ ላውራ አንባ እስክትመለስ ድረስ እንጠብቃት። ምናልባት ግን መልአክ ወሰደለት የሚለውን ትርክት የምትቀበሉ ልጆች አላህ ዞሮ ዞሮ ከፍጥረቱ ገብቷል የሚለውን ማመን አለባችሁ። ምክንያቱም ጭቃውን በእጁ ሰራው አንደኛ፣ ሁለተኛ ደግሞ መልአኩ የሆነ ቦታ ድረስ ሄዶ ማቀበሉም አይቀር ነው። ምክንያቱም በቦታ ተወስኖ ስላለ አላህ በዛቱ ማለት ነው። ወይ መልአኩ ወደ ከአርሹ በላይ ሄዷል፣ ወይ ደግሞ አላህ ከአርሹ በታች ወርዷል ማለት ነው። ከሁለት አንዱ ነው የሚሆነው። አስቀምጦለት ሄደ አላችሁ፣ በእጁ ሰጠውም አላችሁ። ዞሮ ዞሮ ከሁለት አንዱ ህግ ጥሷል ማለት ነው። አላህ ከአርሹ በታች ወይ መልአኩ ከአርሹ በላይ ሄዷል። አንቺ ደግሞ ታነቢልናለሽ። አንዴ ታነቢልን አንብልን። እሺ እንደዚህ ቲክቶክን ወጥታች አድርጌ ነው የማነበው፣ ወጥቼ ማለት ነው። ድምጽ ይሰማችኋል አይደለም? አይሰማም። እንደዛ ከሆነ አይሰማንም። ከወጣሽ ያው ፊት ለፊት ተከፍቷል እኮ ሱረት ሳር 75ኛው አያ። እሺ አንብብልኝ። አላህ ኢብሊስን ሆይ በሁለት እጆቼ ለፈጠርኩት ፈጥር ያለው በምን ለፈጠርኩት ይላል። አላህ ኢብሊስን ሆይ በሁለት እጆቼ ለፈጠርኩ ለአደም ስገድ። በሁለት እጆቹ ፈጥሮታል። በቃ ይሆናላ። ጎበዝ። ስለዚህ ከምንድን ነው የፈጠረው? ከጭቃ ነው አይደለ የፈጠረው?
ከገማ ጭቃ አደም ጎበዝ። ስለዚህ አፈሩን ተቀብሎታል ከመልአኩም ከሆነ ማለት ነው አይደለ? ይቀበለው ያስቀምጥለት። የምናውቀው ነገር የለም ሁላችንም። እሺ ያስቀምጦታል። ያ ያስቀምጠውን አፈር ግን አንስቶ አላ ደግሞ ፈጠረበታል። በቃ ቴንኪው። የአፈሩ ፍጡር ነው ፍጡር አይደለም? አፈሩ ፍጡር ነው። አንተ ተፈለኩ እኮ በቃ ያላህ እጅ ወይ እንደለመድከው ረዥም ነው አጭር ነው ልትል ነው አይደለ? አልወጣኝም። መልአኩ አስቀምጦት እንዲሆን ይችላል። ስለዚህ አንስቶ በእጆቹ ፈጥሮታል። ሊትራሊ በእጆቹ ብለሻል። ስለዚህ ፍጡር ነው አፈሩ። አላህ ደግሞ እጁ ፍጡር አይደለም። ፍጡርና ፍጡር ያልሆነው ተነካክተዋል የሚል አርጉመንት ነው። ልንገርህ አሁን ለምሳሌ አላህ የጠየቀሽ ምን አይነት ጭንቅላት አልባ እንደሆኑ እዋቸው። ለነገሩ አላህ አምላክ ያለው ኧረ በእናትህ እፎይ ተው። እውነት ወንድ ከሆንክ አንተ ወንድ ከሆንክ ካላ ተሻሉ ጊዜ አንተ ደደብ ሆንክ ሽንታም መሐመድ አይሸናም ነበር እንዴ? መሐመድ አይሸናም እንዴ? እውነትን እናገር። መሐመድ አይሸናም ነበር? አንተ የዝም በል ጦሳችን ሰው እኮ ነው። እንዳንተ እኮ ድንጋይ አናመልክም። ገባክ? ድንጋይ ስዕል ምንድን ነው ይሄ? ድንጋይ ማታመልክ ያለሽ ሄደሽ ያቺ ፔሬድ የምትቀባዋን ጃሊያ ጊዜ ፔሬድ የሚቀባዋትን ትስሚያት የለ እንዴ? በሙሙ ቅርጽ ተስራ የተቀመጠችልሽን ድንጋይ እባክሽ አዳምጪ። ማስወርድሽ አዳምጪ። መሐመድ አይሸናም እንዴ? ቆይ ታዲያ የሚሸና ከሆነ ምንድን ነው ሽንታ የምትይኝ? መሐመድን እኮ እየሰደብሽው ነው። አይደለም መሐመድ እናንተ በጭራሽ ትገኝ አስማያ መሐመድ ሲሸና ተቀምጦ የእንጨት ፖፖ ነበረው። አይሻ ነበረች እያቀፈች የምታሸን ነው። ትልቅ ሰው እኮ ናችሁ። ላሳየች ነው። ሀዲሱን ላሳየሽ ነው። ቁጭ ብሎ ነበር የሚሸነው። ቁጭ ብሎ አይደለም ከነብይሽ ይሻላል። ክርስቲያን ወገኖች እንዴት ነው ከእነዚህ ሰዎች የምትማሩት? አንድ አዳምጪ ፕሊዝ። አስወርዳት በቃ ውጭ። ምን ሆና ነው? ሰላም ይኸውልሽ፣ ቆይ አንዴ ቆይ። ሽንታም ብላ ተሳደበች እሷ አይደለም። ነብዩ ቁጭ ብሎ አይሻ ካቀፈችው በኋላ በእንጨት ፖፖ እየሸና ነው የሞተው። አሟሟቱ ማለት ነው። እፎይ ቁጭ ብሎ አይደለም የሚሸነው፣ ከነብይሽ እየተሻለ ወንድ ስለሆነ ማለት ነው። እሱ ቁጭ ብሎ ነው የሚሸነው። ነብይሽ ቀሚሱን ከርፈፍ አድርጎ አንጫርሮ ነው የሚሸነው። ሽንታን ብለሽ ስትሳደቢ አንቺ ላይ ተመልሶ ባክፋየር እንደሚያደርግ ማወቅ አለብሽ። ምንም አይነት ስድብ ስትሳደቡ ማለት ነው። ለምን ቁጭ ብላችሁ እንደምትሸኑ በዛውም ብታጣሩ ጥሩ ነው። አልዙጥ እየመጣ ሲለጠልጠው ስለሚያድር ማለት ነው። ስለዚህ አሁን ነገሩን ታውትና ወደ ቁም ነገሩ ተመልሰን ወደ ተመለስንበት ወደ ተነሳንበት ርዕስ እንነጋገር። ቀጥሎ ፉቲ። ኦኬ አብዲ እንኳን ደህና መጣ። ሰላም አለይኩም። ሰላም ክርስቶስ ከኔም ከአንተም ጋር ይሁን። ጥያቄውን ሰምተዋል? ጥያቄው እየሰማሁት ነው እና ትንሽ ስድብ ነገር ስላለው ትንሽ እየደበረኝ ነው። ለዛ ሶሪ። ያው አንዳንዴ ሚስ አለመግባባት ይኖራሉ። መልካም እሺ፣ ጥያቄው ላይ ፎከስ እናድርግና አላህ ና ያለው ብለህ የምታምነው ነበር? እኔ አላህ ሰባተኛ ሰማይ ነው ያለው። አካላቶች እንዳሉት ታምናለህ? አለው። ሰባተኛ ሰማይ ማለት ከእሱ ጋር ሌላ ፍጥረት አለ ወይንስ እሱ ብቻ ነው ያለው? የለም፣ ከሱ በላይ ሌላ ፍጥረት የለም። እሱ የፈጠራቸውን አላህ የፈጠራቸው ፍጡር ማለት ሰው ነው ያለው። አይ ከሰው በላይ ልዩ አሁን ለምሳሌ ከሰው ሌላ ፍጡራን አሉ። ከሰማይም ፍጡር ነው አይደለ?
ከሰማይም ፍጡር ነው። አሁን አላህ አንተ ያው እኛ የምንለው ነቢይላህ ኢሳ ነው። ነቢይላህ ኢሳ ሲሞት ሰማይና ምድር የጠበቃቸው እነማን ናቸው? ነቢይላህ ኢሳ ሞቷል። እሺ ቆይ ኢሳይን ነው ያለው እንደ እስልምና። ኢሳ እንደ እስልምና ነቢያት ነው ይባላል። እንደ ነቢያት ነው የሚቆጠረው ማለት ነው። አንተ አሁን ነቢይላህ ኢሳ እንደ ፈጣሪ አብዲ እንደ እስልምና ኢሳ አልሞተም አይደለ? ኢሳ ሞቷል እንደ እስልምና። እርግጠኛ ነህ? ኢሳ ሞቷል። ምን ሆኖ ነው የሞተው? ታሞ ነው? ተሰቅሎ ነው? ተገድሎ ነው? እንዴት ነው የሞተው? እናንተ ተሰቅሎ ነው ያላችሁ። ተሰቅሎ ለእኛ ብሎ ለህዝቡ ተሰቅሎ ነው የሞተው አላችሁ። ኦኬ እናንተስ ምንድን ነው ብላችሁ የምታምኑት? ኢሳ ሲሞት ምን ብሎ ነው የሞተው? አንዴ ስለዚህ ኢሳ እንደሞተ እንደተሰቀለ ታምናለህ? እንደ ሞተ አምናለሁ፣ ግን ሲሞት ምን ብሎ ነው የሞተው? ይህን ነገር ንገረኝ። ይማራችሁ ብሏል ወይስ አላለም? መልካም እሷ ነች አይምሮ ውስጥ ያለችው። በደንብ ከነገሩ ውስጥ እንትን እኮ ነው ኡስታዞቹ ኢየሱስ በቃ ሞቷል፣ ሲሞት ደግሞ እንደዚህ ብለው ነግረውታል። እና አይምሮ ውስጥ እሷ ነች ያለችው። የራሳቸውን አቂዳ ሳይሆን የነገሩት ሸውደዋል። አብዲ ሸውደዋል። እኔ የሰማሁት ነገር ስለነበር ነው። ሲሞት ይማራችሁ ብሏል ወይስ አላለም? ችግር የለውም። የእኛን እነግርሃለሁኝ፣ የእኛን እናወራለን እንደ ክርስትናው። አዎ ክርስቶስ በስጋ ሞቷል። መሞት ብቻ ሳይሆን ሞትን ድል አድርጎ ደግሞ ተነስቷል። የኔና ያንተ ጌታ የሁላችን ጌታ እርሱ ሊሞት ነው የመጣው። በስጋ ሞተ፣ በመንፈስ ያው የሆነው እሱ ሞትን ድል አድርጎ ተነስቷል። ነገር ግን አንተ ጋር እንደ እስልምናው በደንብ አስተውል አብዲ፣ እንደ እስልምናው ዋሽተውሃል። አላህና ኢሳ አብረው ነው ያሉት ታውቃለህ? እየሰማሁህ ነው። አውራ ሱራ 3 ሱራ 3:55 ቼክ አድርገው ክርስቲያን። ኦኬ እሺን ክፍል ያት ባለ ጊዜ አስታውስ። ኢሳ ሆይ ይኔ ውሳኔህን ወደ እኔም አረብኛውን ብታደርግለትስ? አረብኛ የሚያነብ ስለሚመስለኝ አረብኛው በጣም ግልጽ ነው። ድረስ ከዚያ የተከተሉትን እነሱ ትንሣኤ ቀን ድረስ ከዚያ ከኋላ ላይ እንዳገናኘና ከዚያም ምን ተረዳ ከዚህ አብዲ? ያነበብኩ ነው። ከዚያም ወደ እኔ ነው። በዚህ ትንሽ ከፍ አድርጋት። ወርዳለሁ በነበራቸው ነገር በመካናቸው እፈርዳለሁ። እያነበብክ ነው? እየቆጠርክ ነው? አንተ አነብለት። ድሮ አንድ አላህም እያለን የምናነብ ድሮ ነበር። አላህም ባለ ጊዜ አስታውስ ኢሳ ሆይ እኔ ወሳጅህ ወደ እኔም አንሺህ ነኝ ይላል። ቁም ነገሩ ያለው እዚህ ላይ ነው። እዚህ ላይ ቆመህ ትመልሳለህ።
እኔ ወሳጅህ ነኝ ወደ እኔም አንሺህ ነኝ ማለት ምን ማለት ነው? እኔ ወሳጅህ ነኝ እኔም አንሺህ ነኝ ማለት ያው እኔ ወደ እኔ ትመለሳለህ እንደማለት ነው። ወዴት ነው ያለው አላህ? አላህማ የሁሉም ከእኛ በፊት እኮ የተፈጠሩ እኮ ፈጣሪ ማለት አላህ ነው። ወዴት ነው አላህ ደግሞ ያለው? ከእኛ ወዴት ነው ያለው? ሰባተኛ አላህ ያለው ሰባተኛ ሰማይ ላይ ነው። አላህ ኢሳን የሚወስደው ወደ የት ነው? ወደ ማን ነው የሚወስደው? ነብሱን ነው የሚወስደው። የሰው ልጅ ምኑንም ይሁን ወደ ምንድን ነው የሚወስደው? ወደ ምንድን ነው የሚወስደው? ምኑንም ቢሆን ችግር የለውም። ሰማይ ይወስደዋል። ስለዚህ ከአላህ ጋር ነው ያለው ማለት ነው። ስለዚህ ከአላህ ጋር ነው ያለው ማለት ነው። ኢሳን ሲወስደው ኢሳን ሲሞት ነፍሱን ወደ ሰባተኛ ሰማይ ይወስደዋል። አላህም ያለ ሰባተኛው ሰማይ ነው። ስጋውን ወደ መሬት ነው የሚቀብረው። ነፍሱም ይሁን ችግር የለውም። አላህም ያለው ሰባተኛው ሰማይ ነው። ኢሳም ያለው ሰባተኛው ሰማይ ነው። ተመሳሳይ ናቸው ማለት ነው። ተመሳሳይ ናቸው ማለት ነው። አብረው ነው የሚኖሩት። ሰባተኛ ሰማይ ላይ ያለው ነፍሱን ነው የሚወስደው። ስጋው ወደ መሬት ነው የሚቀበረው። ችግር የለውም። ስለዚህ ሰባተኛ ሰማይ ላይ ሁለቱም አሉ ማለት ነው። አይደለም ሰዓት ላይ ይቀሰቀስልህ ላይ ወመልቂያ ማገድ ላይ ይቀሰቀስልሃል። የሳሙቶ ተቀበረ የሚል የመጀመሪያው ሙስሊም ነው። ይሄ በነገራችን ላይ አንተ ከፍረሃል፣ ከፍረሃል። የመጀመሪያው ማለት ነው ባላቸው ብሏል ማለት ነው። ሲፈትቅላቸው ሰባተኛ ሰማይ ዛሬ ወጣ ነበረ ትዝ ያለኝ። አብዲ ይሰማል? አብዲ ይሰማኛል ወይ? ያ ስለዚህ አንተ ኢሳ ሞቷል ብለህ ነው የምታምነው አይደለ? ኢሳ ሞቷል። ኢሳ የነቢይ ላሂ መልእክተኛ ነው። አሁንም ቢሆን ኦኬ። ስለዚህ በእናንተ የመጣው እኮ ይቀጣል። እሱ ራሱ በእኛ ምክንያት እሱ ይቀጣል። የመጨረሻ የቂያማ ቀን በእናንተ የመጣ እሱ ይቀጣል። ኢብራሂምና እሱ የቂያማ ቀን መሐመድ በራሱ ኃጢአት አይቀጣም። ኢሳና ኢብራሂም ግን ባላጠፉ ኢብራሂምና እሱ ጥላ ይዘው ይመጣሉ። የመጨረሻ ቀን የቂያማ ቀን ጥላ የሚይዙት እነሱ ናቸው። ዝናብ እንዳይዘንብ ነው ፀሐይ እንዳያቃጥላቸው። የሰው ልጅ ፀሐይ ትቀርባለች። የሰው ልጅ በላብ የሚሞት አለ። በላብ ማለት ግን ፀሐይ የኩል መኳ ያህል ነው። እንዲህ ነው የምቀርበው አይደለ? ትቀርባለች። ፀሐይ የኩል መኳ ያህል የኩል መኳ ያህል እናቴ ራሱ አታውቅም። እናቴ ራሱ እኮ አትልም። ነፍሴ ነው የምትለው። አዳምጠኝ። የዛን ለታ ምንም አይነት ፍጡር ከሌለ የሚታደግ ፀሐይ የኩል መኳ ያህል እንዲመቀርብ ከሆነ ኢሳ ዳዳ እንዴት ነው እሱ የዛን ለታ ሊያስጥል የሚችለው ፀሐይ እንዲጋርድ የሚችለው? ኢሳና ኢብራሂም ጥላ ይዛሉ የራሳቸው። እንደዛ የሚል አለ? የለም እኮ እንጂ ኢሳና ኢብራሂም ጥላ ይዛሉ። የለም። ኤኒዌይስ ግን ለምንድን ነው እሱ ኢሳ በእናንተ ምክንያት ይቀጣል ያልከው? ኢሳ በእናንተ ምክንያት ይቀጣል ያልኩ እኔን ይማራችሁ ብሎ ነው ሲሞት፣ መጨረሻ ላይ ሲሞት ይማራችሁ ብሎ ነው የሚሞተው። ይማራችሁ በማለቱ እንዴት ይማራችሁ ትላለህ ተብሎ ይቀጣል። ይማራችሁ ብለዋል። ይማራችሁ ማለት ምን እንደማለት ታውቃለህ? ከሱ በላይ ፍጡር እንዳለ እሱ ስለሚያውቅ ይማራችሁ ብሎ ነው የሞተው። የሚቀጣበት ይሄ ነው በቂያማ ቀን። ነቢዩላህ ኢሳ ሲሞት ይድፋችሁ ይግደላችሁ ነበር እንደ ሙሐመድ ማለት የነበረበት። ሙሐመድ ሲሞት እንደዛ ነው ያለዋል። ክርስቲያንና አይሁዶችን አላህ ያጥፋችሁ እያለ እየተራገበ ነው የሞተው። ኤኒዌይስ ወደ ቶፒኩ ባክ እናድርግና እንዴ ነቢዩላህ ኢሳ ሲሞት አንዴ ያዳምጠው ወንድማችን። ኦኬ አላህ ያለው ብለህ ነው አሁን የምታምነው? ከሰባተኛ ሰማይ በላይ ነው ያልከን? ሰባተኛ ከሰማይ በላይ ነው ያምንበታል። ከሌሊቱ አንድ ሶስተኛ
ከሌሊቱ 1/3 ወደ ቅርቢቱ ሰማይ እንደሚመጣ ታምናለህ? ከሌሊቱ ሌሊት አላህ ወደ ቅርቢቱ ሰማይ እንደሚመጣ። ቆይ ድገምልኝ፣ ትንሽ ኔትወርክ እያስቸገረ እየያዘኝ። አላህ ሌሊት ወደ ታች እንደሚመጣ ታምናለህ ወይ? ወደ ቅርቢቱ ሰማይ አልሰማም። አይሰማም። ኔ ይሰማል። ድምፅህ ትንሽ እየያዘው ነው። ሌሊት አላህ ቀጥልሽ። ይሰማል በደንብ አብዲ። አላህ ሌሊት ወደ ቅርቢቱ ሰማይ ይመጣል ብለህ ታምናለህ ወይ ነው ጥያቄው? ማይክን አንሳና መልስ። ሌሎቹን አስቀጥላቸው። ካሊድ እንኳን ደህና መጣህ። ቢኒ ሰላም ብያለሁ። ሰላም ብያለሁ። ይመስገኑ። ቀጥሉ። ካሊድ ይሰማል? ይሰማል። እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። አላህ የት ነው ያለው ብለህ የምታምነው? ከእርሽ በላይ ነው። አርረሕማኑ አለል አርሽ እስተዋ ይላል ቁርአን። ከእርሽ በላይ በምኑ? በኢልሙ ወይንስ በዛቱ? በሁሉ ነገር። በዛት ሚል አለ። አርረሕማኑ አለል አርሽ እስተዋ ቢዛቲሂ ሚል አለ። አርረሕማኑ አለል አርሽ እስተዋ ይላል። አላህ ከአርሽ በላይ መሆኑን ነው እኛ የምናውቀው። ኦኬ መልካም። እሺ ይህንን እንደዛ ማይል ሰው ሙስሊም ነው? አላህ ከአርሽ በላይ አይደለም የሚል ሰው ሙስሊም መባል ይችላል? የማይል ነው ወይስ የሚል? እኔ ሙስሊም ነኝ። አላህ ከአርሽ በላይ ነው ብዬ ትላለህ። እኔ ደግሞ አላህ ከአርሽ በላይ አይደለም ሰንበዲ የሚል ባገኝ እሱ ሙስሊም ነው ማለት እንችላለን? አላህ ከአርሽ በላይ አይደለም ከአርሽ በላይ ተብሎ አይባልም ቢል ክዷል ነው እኛ የምንለው። ስለዚህ ከእስልምና ወጥቷል። ቁርአኑ እኮ ነው አርረሕማኑ አለል አርሽ እስተዋ ያለው ቁርአኑ ነው። የአላህን ቃል ካዴ ሰው ካዲ ነው የሚባለው። ያ ካዲ ስለዚህ ገነት ነው የሚገባው ገሃነም? ካዲ ያው ገሃነም ነው የሚገባው። ክዷል ኦልሬዲ አላህን ስለ ካዴ። መልካም። እሺ አላህ ከአርሽ በላይ የሆነው መቼ ነው? መቼ ነው አልተባለም። ኦኬ አላህ ከአርሽ በላይ ነው ብለው ያስተማሩ ነቢያቶች አሉ? ነቢያቶች በሙሉ አላህ ከአርሽ በላይ ነው ብሎ ነው የሚያምነው። ለምሳሌ አብርሃም በአላህ ያምናል። እብራሂም አለይሂ ሰላም አላህ ያለው ከአርሽ በላይ ነው፣ ከሰባተኛ ሰማይ ከአርሽ በላይ ነው ያለበትን በአላህ ያምናል። ይሄ በቂ ነው። እሱ መሐመድ ነው የነገረ። ማን እንድነግረኝ ነው ታዲያ? መሐመድ ከተናገረው ውጭ ያለ ነቢያቶች አላህ ከአርሽ በላይ ነው ብለው የተናገሩበት ሌላ የሚነግረኝ እኔ እኮ የቁርአን ተከታይ ነኝ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን የወረደላቸው ነቢይ ናቸውና የእሳቸውን መመራ አስተምህሮትን ተከታይ ነኝና በቁርአን ላይ አርረሕማኑ አለል አርሽ እስተዋ ተብለው ስለተጻፈ ነቢያት በሙሉ በአላህ ያምናሉ ብለን እናምናለን። እሱን መሐመድ ነው ያለ። መሐመድ እኮ ነው ያለ ነቢያቶች እንደዚህ ያምናሉ ብሎ መሐመድ ነገረ። ከዛ በኋላ አብርሃም ስልህ ከቁርአን ላይ ትሰጠኛለህ መሐመድ የተናገረውን። እኔ እየጠየኳለሁ ከመሐመድ አደርበኛ መሐመድ ይህንን ከመናገሩ በፊት በነቢያቶቹ ላይ በነቢያቱ አፍ ላይ ዋሽቶባቸዋል ብዬ ነው ማምነው እኔ። ምክንያቱም ከመሐመድ በፊት እንደዛ ብለው ያሉበትን አሌስ ማምጣት አለብህ። ኦኬ አንተ አሁን ለምሳሌ ምን ላይ ቆመህ ነው ነቢዩ መሐመድ አርረሕማኑ አለል አርሽ እስተዋ ብሎ ያስተማሩት ነቢያት በሙሉ ተቀብለዋል ብለው ውሸት ነው ብለህ አንተ ልትናገር የቻልከው ምን ላይ ቆመህ ነው? የነቢያት አስተምሮ ላይ ቆሜ። የት አለ የነቢያት አስተምሮ ይሄ ውሸት ነው የሚል? ምክንያቱም የትኛውም ነቢይ አላህ የሚባል አካል ከሰባተኛ ሰማይ በላይ ከአርሽ በላይ ነው ያለው ብለው ስላላስተማሩ
ኦኬ ምን ብሎ ነው ያስተማሩት ታዲያ ነቢያት? ነቢያቶቹ በሁሉ የሞላ እግዚአብሔር እንደሚያመልኩ ነው የነገሩን እንጂ ከአርሽ በላይ ነው ያለው ብለው አልነገሩንም። ከፍጡራኑ እንደው ተለጥሎ የሆነ ቦታ ተደብቆ የተቀመጠ አምላክ አልሰበኩም። ኦኬ በሁሉ ላይ የሞላ በሁሉ ላይ ለምሳሌ ኤርሚያስን ትንቢተ ኤርሚያስን አንዴ ክፈትለት ቁጥር 23 ምዕራፍ 23 ቁጥር 31 አካባቢ ኦኬ እንደዚህ ይላል። ቁጥር 23 ላይ እኔ ቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለውም። ሩቅ የሆነ ትልቅዬ ከሰባተኛ ሰማይ በኋላ ከፍጡራን ወደ ታርቆ ከዛ በኋላ ከአርሽ ትልቅዬ ግዙፍ አርሽ የሚባል ከዛ በላይ ያለ አምላክ አይደለም የሰበኩት ነቢያቶች። እኔ ቅርብ አምላክ ነኝ፣ እኔ ምንድነኝ? የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለውም። ሰው በስውር ቢሸሸግ እኔ አላየውም፣ ሰማይና ምድርንስ የሞላውምን ይላል እግዚአብሔር። ስለዚህ ሰማይና ምድርን የሞላ ነው የእኛ አምላክ። ነቢያቶች የሰበኩት ሰማይ በምድርም የሞላ ነው። እናንተ ግን ከአርሽ በላይ ነው ያለው አይደለ? ኦኬ እንደዛ ከሆነማ ወደ ሰማያት ትኩር ብዬ ያየሁ የእግዚአብሔር ልጅ በእግዚአብሔር ቀኝ ሲቀመጥ አየሁ የሚልስ እሱ ችግር የለውም። ለምን ችግር የለውም? ቅድሚያ እኛውን ተማመንን። አንተ እንዳልከው እንኳን በወስድልህ የአንተና የነቢያቱን አስተምሮ አንተን አይመጣውም። አንተ ከአርሽ በላይ ነው ብለህ ነው የምታምነው። ያው ነው ወደ ሰማይ ትኩር ብዬ አየሁ ይላል። ይህንን አትቀበልም አንተ ወይስ ትቀበላለህ? እቀበላለሁ፣ ችግር የለውም። አንተ እንዳልከው ባይልም እቀበላለሁ። እና የሰው ልጅ በእግዚአብሔር ቀኝ እጅ ሲቀመጥ በሰማይ ይህንን ትቀበላለህ? እስኪ ጥቅሱን ጥቀሰው። ምን ላይ ነው የሚለው? እንደዛ ኦኬ ጥቅሱን አወጣልሃለሁ፣ ትጠብቀኛለህ። ችግር የለውም። አስተካክልና ጥቀሰው። ኦኬ ጠብቀኝ። ግን በዛው መጠን ደግሞ የምጠቅሰው ጥቅስ እስልምና እንደሚቀብርብህ እወቀው። አዘጋጀ። እስከዛ ፏድ ቀጥል። ፏድ አለ። በነገራችን ላይ አሁን እየጠቀሰው ጥቅስ ማለት ነው የእግዚአብሔር ልጅ በቀኙ ተቀምጬ ተቀምጦ አያለሁ ይላል። እሱ ደግሞ እያለ ያለው አላህ ከአርሽ በላይ አለ ነው። ስለዚህ አላህ ልጅ ያለው እያለ ነው ማለት ነው። የሰውዬ እኮ ሳያውቀው በቃ እስልምና እንግዲህ እስልምናን እየቀበረው ነው። ምን አይነት ባለማወቅ የሚጠቅሱትን እንኳን አያስተውሉም። ይቀጥል። ካሊድ አመጣ። አይ ቲንክ ፏድ እስኪያመጣ ፏድ። አቤት ሰላም ናችሁ? ሰላም ነው። እንዴት ነህ? ሰላም ፈጣሪ ይመስገን። ኦኬ አላህ የት ነው ያለው ብለህ ነው የምታምነው ፏድ? አንድ ጥያቄ ነበረኝ። ይህን ጥያቄ መመለስ ትችላለህ? መጀመሪያ እኔን ጥያቄ አስመለሰው። ይመለስልሃል። ቶፒካችን ላይ እንቁምና እስኪ አላህ የት ነው ብለው ነው ያስተማሩ አንተን? ነው የሚለው ጥያቄ ምናልባት ከብዷቸው ከሆነ አላህ የሚለብሳትን ሂጃብ ጥቅሟን ቢነግሩንስ? ስለሷም ምናልባት አንድ ቀን እንገባበት ይሆናል። በርግጥ ጊዜ ከፈቀደ ብዙ ሰምቶት የማያውቅ ሰውም ሊኖር ስለሚችል አላህ የሚለብሳት ሂጃብ እንደሚለብስ አላህ ያው አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። ጥቅሟንም በዛው እንዲነግሩን። የሚለብሳት ሂጃብ ከፍጡራን ወገን ናት ወይስ ካልተፈጠሩት ከአርሾ ከምናምን ወገን ናት የሚለውንም በዛው
እንዲያስረዱን እናደርጋለን። ዛሬ ግን ከቻላችሁ ስለ አርሹ መልሱ። ማትችሉ ከሆነ እና አቅማችሁ የማይፈቅድ ከሆነ ግን እንግዲህ ኒውት እያደረጋችሁ ትወርዳላችሁ፣ እኛ እናብራራላችኋለን ማለት ነው። ካልሆነ ቃል ኔትወርክ ይሰራል። ሰላም ብያለሁ። ያ ሰላም ብለናል። ቃል ሀሊማ አላህ የት ነው ያለው ብለሽ ነው የምታምኝ? ልጠይቅ ስለሆነ የገባሁት ሁሌ አንቺ ጥያቄ ነው ልጠይቅ መልሳለሽ። ሁሌ አንቺ ጥያቄ ነው። ገና እየገባሁ ነው። ተረጋጋ። መቼስ ጀመ እዚህ ቤት ገብቼ አላውቅም። መልሳለሽ። ኧረ እባክህ ክርስትናን አስተምረኝ ለመማር ነው የመጣሁት። እንዴ የት ነው ያለው? ያስተማሯችሁን እስልምና እስኪ አስተምሩ። የት ነው አላህ የት ነው ያለው ብሎ ነው ያስተማሩሽ? አሁን አንቺን መስጊድ ውስጥ ያስተማሩሽ ክርስትናን እንደዚህ መጠየቅ አለብሽ ብለው ጥያቄ ጭነውብሽ ነው የመጣሽው ወይንስ ስለ አላህ አስተምረውሻል መስጊድ ውስጥ? እስኪ መልሽ። ምንድነው የሚያደርጓቸው መሰላችሁ? መሰላችሁ አንድ ክላሪፋይ ላድርግላቸው በደንብ። መስጊድ ውስጥ ስለ ክርስትና መጽሐፍ ቅዱስን ቁጭ ያደርጉና ያሸክሟቸዋል ጥያቄ። ክርስቲያኖች እንደዚህ ብላችሁ ጠይቋቸው፣ ስለ ስላሴ እንደዚህ ብላችሁ፣ ስለ መጽሐፍ ቅዱስ እንደዚህ ብላችሁ፣ ስለ ክርስቶስ እንደዚህ ብላችሁ ጠይቋቸው ብለው ጥያቄ ያሸክሟቸዋል። ስለ ፈጣሪያቸው ግን ምንም የሚያውቁት ነገር የለም። ከዛ እስልምና ውስጥ የሚቆዩት እንዴት ነው? አንቀው ክርስትና ላይ በማብቃት ነው። ጥያቄ ስላለኝ ነው ወይስ ስለ ክርስትና አንተ ስላሉት ማስተማር አትፈልግም? እንዴት ነሽ? ወደ በጣም ነው የምፈልገው እኔ በጣም ነው ስለ ክርስትና ደስ እያለኝ ነው ማስተማረው። ኢቨን ተረጋጊ ፕሊስ፣ አንዴ ተረጋጊ። ምንም አታውቂም ስለ እስልምና? ቆይ አንዴ፣ ስለ እስልምና ምንም አታውቂም? አንዴ ቆይ፣ ወይም ጥያቄ ካላችሁ ደግሞ መታችሁ ተመለስ። ስለዚህ ጥያቄ ስላለ ጥያቄ መልሱልኝ፣ አስተምሩ። ልማር ነው የመጣሁት። እሺ ትንሽ ጠብቂ፣ በቃ ትጠይቂያለሽ። እሺ አንዴ ትንሽ ጠብቂ፣ ትጠይቂያለሽ። ኦኬ አብዱ እንኳን ደህና መጣ። አብዱ ይሰማል? ይህንን ጥያቄ አትመልሱልኝም? ትጠይቂያለሽ ተባልሽ እኮ ትንሽ ጠብቂ። ምንድን ነው ጥያቄ? አብዱ ይሰማል? ምንድን ነው ጥያቄሽ? እሺ ስለ ስላሴ ትንሽ ልታስረዳኝ ነበር። ምንድን ነው ስላሴ ላይ ጥያቄሽ? ኦኬ ስላሴ ላይ ጥያቄ፣ ስላሴ የነቢያት አስተምሮ ነው ወይ የሚል ነው ወይም በሚገባ እሺ አንድ ነቢይ አምላክ አንድም ሶስትም ነው ብሎ የሰበከ ካለ ማስረጃ ምንድን ነው? አንድም ሶስትም። እሺ በቃ ከዚህ በፊት ስለ ስላሴ ስለማላቅ ስላሴ ማለት ምን ማለት ነው አንተ ንገረኝ፣ እኔ ስለማላቅ። ኦኬ ስላሴ ማለት ምን ማለት ነው? ስላሴ ማለት እንትና ትሄድበታለህ ታላቁ ምናልባት እንደው ቶፒኩን እንዳታስቀይረን የተወሰነች ደቂቃ እንንገራት እና ወደ ቶፒካችን እንመለሳለን። በቃ ጠራ አድርጎ መለስ ነው። እሺ ፖዝ ላይ ነሽ፣ ተመለሺ። ለአንቺ ነው የምንጠይቀው፣ ሌላ አጀንዳ አትቀበይ። ተመለሽ፣ ሚውት አድርገሽ ስሚ አሊማ። እሺ ስላሴ ማለት ሶስትነት ማለት ነው። ቀጥታ ቃሉ ሲተረጎም ልዩ ሶስት ማለት ነው። በአንድ መለኮታዊ ባህሪ ውስጥ ያሉ ሶስት ህለዋን አካላትን የሚያሳይ ነው። ይሄ ነው ስላሴ ማለት። ተመልሶልሻል? ሀሊማ አለውኝ ነ ናችሁ። ሰላም ክርስቶስ ይብዛላችሁ። ሰላም ልበላችሁ በዚሁ አጋጣሚ ሁላችሁንም ሰላም ብያለሁ። ሰላም ብያለሁ። ሁላችንም ሰላም ብለናል። መልካም ኦኬ። እሺ አብዱ ይሰማል? ሁለት አብዱ አላችሁ ከስር፣ አኗርም አለ። ይሰማል? አሁን ኔትወርክ ትሰማለህ? እንኳን ደህና መጣህ። ትንሽ ኔትወርክ አስቸግራኝ ነው። ይሰማል አሁን ላይ? አሁን የኔ ይሰማል? እንኳን ደህና ቆይ። ተቆጥቶብኝ ነበር። አንዴ ልጨርስም። አብዱ ይቅርታ ወንድሜ፣ ጨርሽ። ሰላም ነው።
እሺ አንድ አብዱ ትቀጥላለሽ። እሺ ሀሊማ ምንድን ነው? እሺ ሌላ ምን ቀረሽ? አሁን እንደዚህ ያብራራኸውን ነገር የነቢያት አስተምሮ ነው ስላሴ ስላልክ፣ እስኪ አንድ ነቢይ አምላክን በዚህ መልኩ የገለጸ ነቢይ ከባይብል ውስጥ ብታሳየ ደስ ይለኛል። ያው እርግጠኛ ለመሆን ያክል ለመረዳት ያክል። ኦኬ አንቺ አድክም ነሽ። መዝሙረ ዳዊት ምዕራፍ 33 ቁጥር 6 አንዴ አይ ቲንክ ቼክ አድርግልኝ። ኦኬ በእግዚአብሔር ቃል ሰማያዊ ጸኑ፣ በእግዚአብሔር ቃል ሰማያዊ ጸኑ፣ ሰራዊታቸው ሁሉ በአፍ ውስጥ ትንፋስ ይላል አይደል? ታዲያ እዚህ ላይ ለስላሴ ማስረጃዎቹን አልገባም። ግልጽ እንዲሆን ሰማዮች በማን ቃል ጸኑ ይላል? በእግዚአብሔር ቃል ይላል። ስለዚህ እግዚአብሔር ቃል ሰማዮችን የፈጠረ የዘረጋ ነው። አፍ ውስጥ ትንፋስም እንደዛው። ስለዚህ ትንፋሱ እግዚአብሔርን መንፈስ ቅዱስ ብለን እንጠራለን። ቃሉን ደግሞ ወልድ ወይንም ደግሞ ልጅ ብለን እንጠራለን። ኢዮብ ምዕራፍ 33 ቁጥር 4 እንደክፈተው ተፈጠን አድርገው። አሁን እዚህ ላይ ስላሴን እንዴት ነው የሚያስረዳው? ወይም ይሄን እንደዚህ ብሎ የተናገረው ነቢይስ ማን ነው? መጀመሪያ ያብራራው ሀሊማ አዳምጪ። እኛ ቃልን አካላዊ ቃል ነው ብለን እሺ፣ አዳምጪ። ቃሉን የእግዚአብሔር ቃል እሱ አካላዊ ነው፣ የአብ የባህሪ ልጁ ነው ብለን ነው የምናምነው። ስለዚህ ያ ቃሉ ፈጣሪ ነው፣ እስትንፋሱ መንፈስ ቅዱስ ፈጣሪ ነው ብለን ነው የምናምነው። ስለዚህ በደንብ አስተውይ። ላስቁም አንዴ። እንዲህ የገባኝ እኮ እንዴት ነው? ችግር የለውም። ያን ግልጽ እንደሆነልኝ ነው። እና እዚህ ላይ ቃሉ ፈጣሪ ነው እንደዚህ መንፈስ ቅዱስም እያለ የተናገረው ነቢይ ወይም አንድ ነቢይ ማለት ነው። እንደዚህ የተናገረው ያው ፊት ለፊትሽ የእግዚአብሔር መንፈስ ምን አለኝ ይላል። የእግዚአብሔር መንፈስ ምን አለኝ ይላል። ፈጠረኝ ይላል። መንፈስ ፈጠረኝ እኮ አይደለም የሚለው የእግዚአብሔር መንፈስ። የእግዚአብሔር መንፈስ ምንድን ነው? ፈጣሪ ነው? ፈጣሪ አይደለም? የእግዚአብሔር ከሆነ ይኸው እየተናገረ ፈጠረኝ ይላል። ግን መንፈስ ከሆነ ያልከው እዚህ ላይ መንፈስ ፈጠረኝ የሚል አዳምጪ። ዝም ብሎ መንፈስ አይደለም። የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ህይወት ሰጠኝ። ህይወት የሚሰጠው ማን ነው እህታችን? የአምላክ ነው። የአምላክ እስትንፋስ ነው እንጂ እስትንፋስ ህይወት ሰጠኝ የሚል የለም። አዳምጪ ፕሊስ አዳምጪ። ወይደም እኮ የአምላክ እስትንፋስ ህይወትን ይሰጣል አይደለ? አዎ የአምላክ የሚለውን አስመልክታ ችግር የለውም። አዳምጪ። የአብ የባህሪ ህይወቱ እስትንፋሱ መንፈስ ቅዱስ ብለን እንጠራለን። እሱን ህይወት ይሰጣል፣ ይፈጥራል፣ አካላዊ ነው ብለን እናምናለን። የአብ የባህሪ ቃሉ ልጁ እሱ ይፈጥራል። ልክ አንቺ ቁርአን ያለ ቃል ነው ፍጡር አይደለም ብለሽ እንደምታምኚ እኛም ደግሞ ምን እናምናለን? የእግዚአብሔር ቃል እርሱ አካላዊ ነው፣ ዝሮ አይደለም፣ እንደ ሰው በአየር ላይ የሚፈስ ዝሮ አይደለም፣ መፍጠር የሚችል አካላዊ ነው። ስለዚህ የእግዚአብሔር ቃል ፈጠረኝ፣ እግዚአብሔር ቃል ፈጠረ ሰማዮችን ሲል ቃሉ ፈጣሪ ነው፣ እስትንፋሱ ፈጣሪ ነው። ስለዚህ ምን እናምናለን? ሳዳምጂ ያደረግ ማለት ግልጽ ያልሆነልኝ እኮ የጠየኩት የምንግባባው እዚህ ላይ የእግዚአብሔር መንፈስ ፈጠሪ ነው የሚለው ወይስ መንፈስ ራሱን ችሎ ፍጡር ነው ወይም ፈጣሪ ነው ይላል? እዚህ ላይ ባመጣኸው ጥቅስ እኛ ፍጡር ነው አንልማ እህታችን። የእግዚአብሔር መንፈስ ፍጡር ነው እንላለን እንዴ? የእግዚአብሔር የባህሪ ህይወቱን እኮ ነው። አዳምጪሽ። የባህሪ ህይወቱ የባህሪ እስትንፋሱ አካላዊ ነው፣ መፍጠር የሚችል ነው። በደንብ አስተውይ። ስለዚህ እግዚአብሔር የአብ የባህሪ ህይወቱ የአብ የባህሪ እስትንፋሱ ፍጡር ሳይሆን ፈጣሪ ነው፣ የሚፈጥር ነው። ስለዚህ ፈጠረኝ ሲል የአላህ እስትንፋሱ ፍጡር ነው እንደ እህታችን አይደለም። ወደዛ እንሄዳለን። እስልምና ላይ ለመጠቀስ ስለሆነ የምንመጣው። ስለዚህ ተረጋጊ። የእግዚአብሔር መንፈስና መንፈስ ፈጣሪ ነው ማለት ይለያል ወይስ አይለይም? እንደዚህ አድርገሽ ነው አንቺ እያሰብሽ ያለሽው። ሶስት የተለያዩ ዲስቲንክት የሆኑ እንደኔ እንደ አንቺ እና እንደ ታላቁ ጅብሪል እርስ በርሳቸው ማይገናዘቡ ዛጋ ቁጭ ያሉ አካላትን እየፈለግሽ ነው። እኛ ምን እናምናለን መሰለሽ? አንዱ በአንዱ ህልው ናቸው።
በኩነት ይገናዘባሉ ብለን እናምናለን። ስለዚህ አንዱ በአንዱ ህልው መሆናቸውን ስለምናምን አንዲት መለኮት አለች ብለን ስለምናምን በአካል 3 ብንልም በመለኮት 1 ብለን ስለምናምን አንቺ እየጠበቅሽ ያለሽው 3% ዲስቲንክት የሆኑ በማንነትም በምንነትም የተለያዩ የተነጣጠሉ እንደዛ እየጠበቅሽ ስለሆነ ነው። ኤኒዌይስ ክርስቲያን ምታነበቃለ ቀጥልሽ። እሺ በአካል ስንት ነው? አሁን በተናገር ላንብብልሽ። ያው ምናልባት ይሄ በጣም ግልጽ ይመስለኛል። የጥቅስ መጽሐፈ ጥበብ ምዕራፍ 1 ቁጥር 7 ላይ ምን ይላል መሰለሽ? የእግዚአብሔር ሕይወቱ መንፈስ ቅዱስ በዓለም መልቷልና ዓለምን ሁሉ የፈጠረ እርሱ ነገራቸውን ፈጽሞ ያውቃል ይላል። ስለዚህ የእግዚአብሔር መንፈስ ምንድን ነው ማለት ነው? ፈጣሪ ነው። ልክ ቃሉ ፈጣሪ እንደሆነ መንፈሱም እንደዚሁ ፈጣሪ ነው። ነገር ግን አካላዊ ነው ብለን እኛ እናምናለን። እግዚአብሔር እና መንፈሱ ይለያሉ ወይስ አይለያዩ? እዚህ ላይ በመለኮት አንድ ነው ጭወታችን። እግዚአብሔር የሚለው ውስጥ መንፈስ ቅዱስ አይካተትም ማለት ነው። ያኔ እግዚአብሔር የሚለውና መንፈስ የሚለው የተለያዩ ናቸው። እዚህ በመጣው ጥቅስ መሰረት ትንሽ ግራ ስለገባኝ ነው። በምንድን ነው ሳይለያዩም ይለያያሉ የምትይው? የእግዚአብሔር ሕይወቱ መንፈስ ቅዱስ በዓለም መልቷልና ዓለምን ሁሉ የፈጠረ እርሱ ነገራቸውን ፈጽሞ ያውቃልና ይላል። እዚህ ላይ የእግዚአብሔር አለና መንፈስ ቅዱስ አለና እግዚአብሔርና መንፈስ ቅዱስ የተለያዩ ናቸው ወይ ነው ጥያቄ። ኦኬ ያለሽ እኛ 3 አካል እናምናለን ታላቁ ብሎች ነበር ቅድም። ስላሴ ማለት 3ነት ብሎ ሲነግርሽ ሎክ በኩነት አስተምሮ ምን እናምናለን መሰለሽ? ልብ፣ ቃልና እስትንፋስ ብለን እናምናለን። ስለዚህ እግዚአብሔር ወይንም ደግሞ አብ ቃል አለው፣ የባህሪ ቃል አለው። ሚዩት አይደለም፣ ወይንም ደግሞ ልክ እንደ ዲዳ አይደለም። ቃሉም ደግሞ እንደኔና እንዳንቺ ድምፀት አይደለም። የባህሪ ቃል አለው። ያ ቃሉ ፈጣሪ ነው። የአብ የባህሪ ቃሉ ፈጣሪ ነው። አምላካችን ሙት አይደለም፣ እንደ ድንጋይም ግዑዝ አይደለም። የባህሪ ህይወት፣ የባህሪ እስትንፋስ አለው። ያ እስትንፋሱ መንፈስ ቅዱስ ተብሎ ይጠራል። እስትንፋሰ እግዚአብሔር ተብሎም ይጠራል። ስለዚህ በአዳምጠኛ አደርብኝ በአካል ይለያሉ፣ በአካል አንድ ነው ብለን አናምንም። ስለዚህ የባህሪ ህይወቱን መንፈስ ቅዱስ ወይንም እስትንፋሰ እግዚአብሔር ብለን እንጠራለን። የባህሪ ቃሉን ደግሞ የአብ የባህሪ ቃሉን እሱ ወልድ፣ ልጅ ወይንም ደግሞ ቃል ብለን እንጠራዋለን። ይህንን ከተገነዘብሽ፣ ስለዚህ አምላካችን ምን አለው? በደንብ አስተውይ። ሶርሱ አምላካችን ምን አለው? ቃል አለው፣ ህይወት አለው። አምላካችን ያለ ህይወቱ የኖረበት ዘመን የለም፣ ያለ ቃሉ የኖረበት የለም። ስለዚህ ቃሉ ፍጡር አይደለም፣ የባህሪ ህይወቱም ፍጡር አይደለም። ስለዚህ ቃሉ ፈጣሪ ነው። ፕሊስ አንዳደርብኝ። ቃሉ ፈጣሪ ነው፣ የባህሪ ህይወቱም ፈጣሪ ነው። ስለዚህ 3 አካል አለ ስንል ከዚህ አንጻር ነው። ለምሳሌ አንቺ አላህ ቃል አለው ብለሽ ታምኛለሽ። ያ ቃሉ ፍጡር ነው ብለሽ ምንድን ነው ምላሽሽ? ፍጡር አይደለም። ቃሉ ፍጡር ነው። ኦኬ ቃሉ እጁ ነው። ቃሉ እጁ ነው ማለት ቃሉን እጁ ብለን መጥራት እንችላለን። ቃሉና እጁ ይለያያል አይለያየም? ኦኬ ቃሉ እንደኔና እንዳንቺ ዝርው ነው፣ ድምፀት ነው። ምን አልገባኝም ስጀምር ጥያቄ። እሺ ህይወት አለ አምላክሽ? አንዴ አምላክሽ ህይወት አለው አይደል? ህያው ነው፣ ሙት አይደለም። ህያው ነው፣ ዘላለማዊ ነው። ዘላለማዊ ነው፣ ህያው ነው። ያ የባህሪ ህይወቱ እጁ ነው ወይንስ እግሩ ነው ወይስ ይለያል? ጎበዝ አየሽ፣ እናንተ ጋር እጁ ራሱ ስንት እንደሆነ አይታወቅም። እግሩ አንድነት የተሰካካ ነው የተነጣጠለን አይታወቅም። እኛ እናንተ ጋር ይታወቃል ማለት ነው። የእኛ ሊስን አንድ አዳምጭ ደርቢ ማለት ጥያቄን እኮ ወደ እስልምናው ገባ ደግሞ ምን ጥያቄ ያነሳለሁ? ቆንጆ ነው መጠየቅሽ። አየሽ ቆንጆ ነው፣ እንግባባለን። እንደዛ ከሆነ አይ ቲንክ ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 11 ወይም 9 ላይ መልሰዋል። እኔ በአብ እንዳለው አብን በእኔ እንዳለ ይህንን እመኑ ይላል። እኛ አንዱ በአንዱ ህልው ናቸው ብለን እናምናለን። አሁን ይህንን አንቺ ጋር በጠይቅሽ አመልሽም። እጁና ትከሻው የተገናኘ ነው የተነጣጠለ ብልሽ አመልሽም። እኛ ጋር ግን አንዱ በአንዱ ህልው ናቸው። አንዱ በአንዱ ህልው ናቸው። መነጣጠል ማለት ነው።
እሺ መነጣጠል ማለት ምን ማለት ነው? ነጣጥለሽ ምን እንደዚህ ሶስት ቁጭ አድርገሽ ማለት ሶስት አካል በቁጥር ደረጃ አስቀምጣችሁት አይደለ? አምላክ ሶስት አካል አለው ብላችሁ አይደለ? እሺ አሁን ወደ መጀመሪያ ጥያቄ ስመለስ አንድ አዳምጪኝ 3 2 1 ተብሎ ራሱ አይቆጠርም። ነገር ግን 3 ስንል 3 አካላት አሉ። ያ ቃል አለው አምላካችን፣ የባህሪ ቃል አለው፣ የባህሪ ህይወት አለው። ይነጣጠላሉ። አንዱ የሌለበት አንዱ የሚኖርበት አለው የለም። ምክንያቱም አምላካችን አብ ባለበት ሁሉ ባለበት ዘመን ሁሉ አብ ባለበት በተነገረበት ቅጽበት ሁሉ ወልድ ይጠራል። አብ ባልሽበት ላይ ቃሉን እየጠራሽ ስለሆነ ልጅ አይምን አባት እያልሹ ስለሆነ ያለ ባህሪ ህይወቱ ደግሞ ሊኖር ስለማይችል ማለት ነው። የባህሪ ህይወቱ መንፈስ ቅዱስ ነውና ለዛም ነው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ በአብ እቅፍ ያለ ይለዋል። በአብ እቅፍ ነው ያለው። እስቲል በምድር ቢገለጥ በአብ እቅፍ እስቲል ነው። ስለዚህ እነዚህ ተነጣጥሎ ሶስት ቁጭ ያሉ እንደናንተ አድርገሽ አትሳዩ። እኛ አምላክ ፓርቶች ኖረውት ሆሉ በፓርቶች የተገነባ ነው ብለን አናምንም። ፓርቶቹ ሆሉን የገነቡት እንደዛ ስለማናምን፣ ስለዚህ እጅግር ምናምን ነገሮች ተገጣጥመውለት እነኛ ፓርቶቹ ከዛ ሆሉን ገንብተው ሶስት እንደዛ የተገነባ ስለሌለ ማለት ነው። ስለዚህ በቃ ሎንግ ስቶሪ ሾርት አምላካችን ቃል አለው፣ ቃሉ ፈጣሪ ነው። አምላካችን የባህሪ ህይወት አለው፣ የባህሪ ህይወቱ ፈጣሪ ነው። ስለዚህ 3 ስንል ከዚህ አንጻር ነው። አንድ መለኮት፣ አንዲት አገዛዝ፣ አንዲት ስልጣን አለ። ዳሴት ወደ ቶፒኩ መልሰው ክርስቲያን። ስለዚህ አንድ አካል አንድ አምላክ 3 አካል አለ ማለት ነው አይደለ? ይሄን ልረዳ ያለን ልረዳ አንድ አምላክ አንድ ብቻ መጨረሻ ያኔ አምላክ 3 አካል አለው አይደለ? እዚህ ላይ ልረዳ። ኦኬ አምላክ 3 አካል አለው። እንደዚህ ቃል በቃል እናንተ እንዳልከው አምላክ 3 አካል አለው ብሎ ያስተማረ ነብይ ካለ ደግሞ ይበልጥ ግልጽ እንደሆነልኝ ሰጠኝ መረጃ። ሰጣንሽ አይ አይደለም ያኔ የተለያየ ቦታ እያመጣችሁ ምናምን ሳይሆን ልክ አሁን አንተ እንዳልከው ለእኔ እንደገባኝ አንድ አምላክ 3 አካል አለው ብሎ ያስተማረ ነብይ እንደዚህ ያለ ማለት ነው። ከበስ ስለዚህ ምን ሰጣንሽ? አንዴ ማቴዎስ ወንጌል ምዕራፍ 28-19 ላይ ክርስቶስ ራሱ ነግሮናል። አንድ ሁለተኛ ደጋግሞ ክርስቶስም ይህንን አስተምሮናል። ዋናው ነገር አምላካችን ቃል አለው። ቃሉን ልጅ ብለን እንጠራለን። አምላካችን የባህሪ ህይወት አለው። የባህሪ ህይወትን መንፈስ ቅዱስ ብለን እንጠራለን ብዬ ደጋግሜ ተገባብተናል። 3 የሚለውን የፈለግሽው እንግዲህ ሂዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዘዋችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው፣ እኔም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሎ ክርስቶስ ዘግቶልናል። በማን የኔ ጥያቄ እኮ አምላክ 3 አካል ያለው ማለት ነው። አዳምጪኝ። በዛው ግን ተዘጋጂ። አላህ ስንት አካል እንዳለው የነገረሽ ካለ እስኪ ታዘጋጅልናለሽ። አላህ ስንት አካላቶች አሉት? ስለዚህ 3 አካላቶች ነው የተጠሩት በሚገባ በአብ በወልድ በመንፈስ ቅዱስ ብሎ ክርስቶስ ነግሮናል። የመጨረስ እኮ አንድ ስንት አካል እንዳለው የተናገራለ ልጠይቅ እንጂ ልጠይቅ አይደለም የገባው።